ያሬድ የማነ ወደ ኋላ ለበረከት ወልደ ዮሐንስ መልሶለታል። ሄኖክ ገብረ ሕይወት ሄኖክ ረጅም ኳስ አብነት ተስፋይ ያሬድ የማነ ረጅም ኳስ አሻግሮ ነበር። ለዮብ ሩቅ ነው ኳሱ። ክፍተቶች ሲኖሩ በእነዚህ ክፍተቶች ላይ ቶሎ ረጃጅም ኳስ ነው የሚጥሉት። አሁንም ተመልከት ሌላ ረጅም ኳስ ነው በግራ ሳይድ ላውንች ያደረጉት ኤሌክትሪኮች። አንድ ፓስ አጥናካይ መድረስ በሁለት ፓስ በሶስት ፓስ ጎል ለመፍጠር ይሞክሩት። በኢትዮ ኤሌክትሪክ በኩል በመሃል ተከላካይነት ከቢኒያም በቀለ ጋር የተጣመረው በረከት የቀድሞ ክለቡን ነው እየገጠመ የሚገኘው። ዛሬ ከሀዲያ ሆሳዕና ወጣት ቡድን ያደገ ተጫዋች ነው። በዚህ ክለብ ደግሞ ሁለተኛ አምበል ሆኗል ከሀብታሙ ሸዋለም በመቀጠል። ጸጋብ ኳስ አስነክቶ ወደ ውጭ ወጥቷል። 18 ደቂቃዎች ያላስጨናቂ ደቂቃ የሀዲያ ሆሳዕና ደጋፊዎችን ነው እየተመለከትን ያለነው። የኢትዮጵያ ፕሪሚየር ሊግ በዙር በሚደረግበት ጊዜ በአብዮ ኤርሳሞ ስታዲየም አዲዮስ ከቤራ የተሰኘውን ተወዳጅ መዝሙራቸውን ይህኔ ሲያቀልጡት እናይ ነበር። ግን አሁን በቁጥር አንሰዋል። 0-0 ጨዋታው ቀጥሏል። 18 ደቂቃ ደርሷል። አሸብር ተስፋዬ ጎል አካባቢ ትንሽ ህይወት ያጣ ይመስላል። ሁለቱም ጎል የማጥቃት ፍላጎታቸው ጥሩ ነው። የተሳኩ የማጥቃት ሽግግሮች በጣም የተሳኩ ሽግግሮችን አላየንም ብዙ። ጥፋት ተሰርቷል። ያሬድ የማነ ላይ ነው ጥፋት የተሰራው። ያሬድ የማነ ጥፋት ተሰርቶበታል። ጥሩ ማጥቃት እያስጀመረ ነው። ይህን ተጫዋች መቆጣጠር አለባቸው እያልኩ ነበረ። አሁን በፍቃዱ ያሬድ ሳይሆን በፍቃዱ ነው ፋውል የተሰራበት። ልክ ነው። በዚህ በግራ ሳይድ ሌላኛው አደገኛ ተጫዋች በፍቃዱ ነው ከያሬድ ባለበት ዞን ማለት ነው። በሱ ሳይድ አብነት ተስፋ ያለ አደገኛ ትራያንግል። ስለዚህ ሀዲያዎች ይበልጥ እዚህ ቦታ ላይ ትኩረት ማድረግ አለ። የማጥቃት ሶርስ ምንጩ ከዚህ ከግራ ነው የሚነሳውና መከላከላቸው ላይ አግሬሲቭ የሆኑ ይመስላል ሀዲያዎች። አሰልጣኝ ካሊድ ከጀርባቸው ሌላ በተጫዋችነት ዘመኑ ከፍተኛ ልምድ ያለው ረዳት ደጉ ደበበን የ2013 አፍሪካ ዋንጫ አምበል የብሔራዊ ቡድን አምበል የነበረ በግሉ ከብዙ ክለቦች የተሻለ ዋንጫ ቁጥር ያለው ደጉ ደበበን የአሰልጣኝ ቡድን አባላቸው አድርገዋል። ስለዚህ የጊዮርጊስና የቡና ቅይጥ ሊሆን ይችላል ሀዲያ ሆሳዕና። የቅጣት ምቶ ሀዲያ ሆሳዕና መከላከሉ ላይ እስካሁን ሰርቶለታል። ግን አደጋው እንዳንዣበበ ነው። የቅጣት ምቶ አደጋ ሳይፈጥር ተመልሷል። ብሩክ የማነ የተቋረጠ እንቅስቃሴ። ብሩክ የማነ እንቅስቃሴውን ማስቀጠል አልቻለም። ተነክቶብኛል እያለ ነበር። ግን የመልሱ ሮራል እየጠበቀ ነው እስካሁን ለኢትዮ ኤሌክትሪክ። አሰልጣኝ ካሊድም የብስጭቱ አካል ሆኗል። አሰልጣኝ ካሊድ መሐመድ ከዚህ በፊት ስለ ፕሪሚየር ሊግ አሰልጣኝነት ሲያነሳ የፕሪሚየር ሊጉ አሰልጣኝ ለመሆን ቦርጭ ያስፈልጋል ብሎ ነበር። አሁን ግን እዛ ቦርጭ ላይ ደርሶበታል። ስናየው እስካሁን ተጫዋች ነው የሚመስለው። ትንሽ ጨምሯል። በእርግጥ ግን ተስፋ ካላቸው ወጣት አቅም ካላቸው አሰልጣኞች መሀል አንዱ የአቅሙን በተጫዋችነቱ በጣም ድንቅ የመጀመሪያ የኢትዮጵያ ኢንቨርትድ ዊንገር ካሊድ መሐመድ በአሰልጣኝ ካሳይ ስር ከቀኝ መስመር ቢነሳ የግራ እግር ተጫዋች አብጁ የሌላ ታሪካዊ ተጫዋች ያደርገዋል። ከዛ ውጭ ግን ምንም ጥርጥር የለም ለኢትዮጵያ እግር ኳስ በሁሉም መንገድ ጊዜው ሊረከቡ ከሚገባቸው አሰልጣኞች ማለት አንዱ። ሌላ ኳስ አየር ላይ ኳስ አሁን የሚሾልኩ ተጫዋቾች አሉ። በተለይ ከጀርባ ስፔስ ካለ ተመስገን ይሾልካል። እንዳይሆን ልክ እንዳሁን የመጀመሪያ ኳስ ማሸነፍ ያስፈልጋል። በጣም ጥሩ መከላከል ቢኒያም በቀለ። የመጀመሪያ ኳስ ካልተከላከልክ ተመስገን በሞተር ሳይክል ልትከተል አትይዘው አብዱ። ስለዚህ የመጀመሪያ ኳስ ማሸነፍ ወይም ደግሞ ሳይሮጥ ቀድመ ኳሱን መንካት መቻል አለበት። አደገኛ በጣም መቆጣጠር አለባቸው። የጨዋታ የመጀመሪያ የማዕዘን ምት ለሀዲያ ሆሳዕና ተሰጥቷል። የመጀመሪያ የማዕዘን ምት ተመቷል። ኢትዮ ኤሌክትሪክ ግሩም መከላከል። አሁንም ሁለተኛ ኳስ ለማግኘት አህመድ ሁሴን በድጋሚ ኳስ ወደ ውጭ እንዲወጣ ፈቅዶላቸዋል ሐሰን ሁሴን። ከዛ ያደገ ጥሩ ወጣት ተጫዋች ተስፋ የተጣለበት ወጣት ተጫዋች ነው። ያሬድ የማነ
ጨዋታው በተለይ ትራንዚሽኖች በመከላከል ችግሮች የሚቋረጡበት አይነት የተሳካ ጥሩ የማጥቃት ችግር አላየንም። ፍላጎቶች አሉ። ሁለቱም ወደፊት ፎርዋርድ ቨርቲካል ፓሶች ሩጫዎች ነው የሚያደርጉት። በዚህ ረገድ ግን ትግስት ከሌለ ተደጋጋሚ ለተርኖቨር ትጋለጣለህ እና የትኛው ቡድን አሁን ኳስ ቁጥጥር ድርሻ ላይ የበላይ የሆነ ቡድን አለ? በእኔ እይታ ብዙም የተጋነነ ልዩነት የለም። ያ ተርኖቨር ቶሎ ወደፊት ነው የሚሄዱት። ቨርቲካል ሩጫዎች ፓሶች ናቸው እና ደግሞ ተጋጣሚ ኳሶች ቶሎ እንዲያገኝ እሱን ተመልሶ ወደ ማጥቃት እንዲገባ እድል ይሰጣልና ተርኖቨር የበዛው ጨዋታ። የቅጣት ምት ግን ማንንም ያላገኘ ኳስ ነበር። ጸጋብ ከኋላ የኳሱን መርዘም ተመልክቶ ከኋላ ሄዶ ነበር። እሱም ኳሱ ላይ መድረስ አልቻለም። አሸብር ተስፋዬ የመልስ ምቱን ለማስጀመር ተዘጋጅቷል። 23 ደቂቃ 0-0 አሸብር በረጅሙ የመታው ኳስ መሃል ላይ ታሙሾ አለ። በድጋሜ ሄኖክ ገብረ ሕይወት ሄኖክ ጥፋት ተሰርቷል። ቅጣት ምት ለኢትዮ ኤሌክትሪክ። ብሩክ በየነ እስካሁን የሚፈልገውን አይነት ሰርቪስ አላገኘም፣ ግን ሁለት ጊዜ ለኢዮብ ማቅረብ ችለዋል። በተቃራኒ ማሊያ በተቃራኒ ጎሉ ጫፍ አደገኛዎቹ ድሎች የተፈጠሩት በኢዮብ ገብረ ማርያም አማካኝነት ነው በኢትዮ ኤሌክትሪክ። ሌላ የተቋረጠ እንቅስቃሴ አሸናፊ ኤልያስ የቀኝ መስመር አጥቂ ነው ለወትሮ በተለይ በአርባ ምንጭ አንደሞ በባዲያ የቀኝ መስመር ፉልባክ ነው። ብዙ ጊዜ የመስመር አጥቂዎችን ወደ መስመር ተከላካይ ወይም ደግሞ ፉልባክነት መመለስ ነው በዓለም እግር ኳስ ፋሽን ሆኗል። አሸናፊ በመቶ የኳስ ቁጥጥር ሀዲያ ሆሳዕና ሁለት ሙከራዎችን ያደረገው ሀዲያ ነው። ጥፋት አይደለም፣ ጨዋታው ቀጥሏል። ግን ሁለተኛ ኳስ መልሶ ሀዲያዎች አግኝተዋል። ተመስገን ወደ ሱራፌል ጌታቸው። ሱራፌል ከድሬዳዋ ክረምት ላይ ኢትዮ ኤሌክትሪክን የተቀላቀለ ተጫዋች ነው። ሱራፌል በጣም ቴክኒካል የሚባል ተጫዋች ነው። በአዲስ አበባ ከተማ ጥሩ ጊዜ አሳልፏል። በወጣት ብሔራዊ ቡድንም እንደዚሁ የማጥቃት ችግሮች በዚህ ምክንያት ነው የማይሳኩት። ፈጣን ችግሮች አሉ፣ ፋውሎች። አሁን ደግሞ አሸናፊ ሌላ ሱራፌል ቆንጆ አድርጎ ነው በቦዲ ፌንታ ሊያልፋቸው የሞከረ። ለሁለት መሀል ላይ ሳንዶች አድርገው ነው ጥፋት የሰሩበት። ጸጋብ ግዛው የቅጣት ምቱን ለመምታት ተዘጋጅቷል። አሸብር ተስፋዬ ደግሞ አጥሩን በሚገባ እያሳጠረ ነው። የቅጣት ምቱን ማናቸው ሊመቱት ይችላሉ። ጸጋብ ከፍ ያለ ኳስ ጥሩ ድና ያገኙ። ምን አይነት መከላከል ነው! ሄኖክ ገብረ ሕይወት ግሩም ኳስ ነው ያተረፈው። ጥሩ ዴሊቨሪ ጸጋብ ሾልኮ ነው የወጣው። ድንገት ዳግም ኳስ መቆጣጠር አልቻለም። ገጭቶት ነው ኳሱ የተመለሰው። ኳስ በቀጥታ አስቆጠርኩት ብሎ እርግጠኛ ሆነ ይመስላል አሸናፊ ኤልያስ። ሄኖክ ከግሩ ላይ ነው የወሰደበት። ተመልከት፣ አሸናፊ ኤልያስ በፍጹም ማመን አልቻለም። ሄኖክ በጣም ድንቅ መከላከል። ኦልሞስት ከጎል ላይን ክሊራንስ ጋር ተመጣጣኝ የሆነ ኳስ ነው ያወጣው። በጣም ምንም ጥያቄ የለውም። እግርና ኳስ ቢገናኙ ማረፊያ የኳሱ ማረፊያ ጎል ለፍራክሽን ሄዚቴት ቢያደርግ ወይም ቢዘናጋ አሸናፊ ኤልያስ ያስቆጥረው ነበር። አሸብር ተስፋዬ ሌላ ከማዕዘን የተሻገረን ኳስ መልሷል። አሁን የመልስ ምት ከረጅም ደቂቃ በኋላ ሀዲያ ሆሳዕና ወደ ማጥቂያው ቀጠና መጥቶ ድሎችንም ለመፍጠር እየሞከረ ነው። የኢትዮ ኤሌክትሪክ ፈጣኑ ሽግግር ደግሞ ትንሽ ፋታ ያገኘ ይመስላል። የነ አብነት ተስፋዬና ኢዮብ ገብረ ማርያምን አደጋ የሚፈጥሩ የሳጥን አካባቢ ንክኪዎችን አሁን እየተመለከትን አይደለም። አሸብር ተስፋዬ ረጅም ኳስ መሃል ላይ ዳግም ንጉሴ ተመስገን ብሩክ የመልሱ ሮራ ጥሩ ቦታ ላይ ያሸንፈዋል። በቀጥታ ወደ ሳጥን ሊወረውሩት የሚችሉት ግን ባልጠበቅነው ፍጥነት ባጭር እዛው ጀምረውታል። ተመስገን ብርሃኑ የተሻለ እድል ነበረ። አሁንም ለጸጋብ ነበር ለማድረስ የሞከረው። በፍቃዱ አስረሳኝ አሸናፊ ጥሩነህ በፍቃዱ በድጋሜ መሃል ላይ ነፃ ሆኖ እየጠበቀ ነው። ሀዲያዎች ሞር ኬዎስ ነው የፈለጉት። ቶሎ ለሳጥን መድረስ፣ ረብሻ መፍጠር ሳጥን አካባቢ። ኢትዮ ኤሌክትሪክ ደግሞ ጠሉ ኮንትሮል የፈለጉ ይመስላል፣ ጨዋታው መቆጣጠር። ለዚህ የሚሆን ጨዋች አለ። አሁን እንዳልከው ሀብታሙ ሸዋለም በፍቃዱ በዚህ መንገድ ቀስ እያሉ የጨዋታውን ቴምፖ መቆጣጠር የሚችሉበት እድል አለ።
ከዛ ውጭ ቶሎ ግን ሀዲያዎች እንዲሮጡ የሚፈቅዱ ከሆነ ችግር ውስጥ ሊገቡ ይችላሉ። መሀል ሜዳ ላይ ጥፋት ተሰርቷል። ኢትዮ ኤሌክትሪኮች ቅጣት ምት አግኝተዋል። ሀብታሙ ሸዋለም ላይ ነው ጥፋቱ የተሰራው። የሀዲያ ሆሳዕና ደጋፊዎች ከቤዛቸው ርቀት አንጻር በቁጥር ብዙ ይመስለኛል። በእርግጥ አዲስ አበባ ከተማ ላይ የሚደረጉ ጨዋታዎች ላይ ሁሉም ክለብ ደጋፊዎችን በተመጣጣኝ ቁጥር ማየት እንችላለን። ቀደም ሲል የተጠናቀቀው ጨዋታ ላይ በተመሳሳይ ያናስተውለናል። ረጅም ኳስ ራሱ ላይ ያሬድ በቀለ አትርፎታል። ዳግም ንጉሴ ራሱ ላይ ሊያስቆጥር ነበር፣ ግን ከግብ ጠባቂው ዳግም ወጥቷል። ኦልሞስት ከጎሉ ውጪ ነው እና ዳግም ባይነካውም ጎል የመቆጠር እድል የለውም። ግን ዳግም ግብ ጠባቂው ለምንድን ነው የወጣው? ዳግም ኳስ ማዳን ይችል ነበር፣ በደንብ አልዘለለም። ግን ግብ ጠባቂ ምናልባት ዳግም ወደ ራሱ ሜዳ ጨርፎት ዳይሬክሽን ቢቀይርስ ኳሱ ባዶ ሜዳ ሌት ነው የሚያገኘው። ቢቆረጥ ከባድ ነው። በኢትዮ ኤሌክትሪክ በኩል ቀዳሚ የማዕዘን ምት ነው አሁን የተገኘው። ሀዲያ ሆሳዕና 2 የማዕዘን ምቶችን አግኝቶ አልተጠቀመም። ኢትዮ ኤሌክትሪክ የማዕዘን ምቱ ተሻግሯል። ግብ ጠባቂው ጥሩ ክሊራንስ ነው፣ ፓንች አድርጎ ወደ ውጭ አውጥቷል። ያሬድ በቀለ እዛው ያደገ የነ ፔፔ ሳይዶ ምክትል ግብ ጠባቂ ነበረ። አሁን እድሉን አግኝቷል። ሐሰን ሁሴን፣ ሄኖክ ገብረ ሕይወት፣ ያሬድ የማነ ረጅም ኳስ አሁንም ተቀባይ የሌለው የባከነ አጋጣሚ። ያሬድ በቀለ ኢትዮ ኤሌክትሪክ ባለፈው የውድድር ዘመን በጣም የተቸገረበትን ዓመት አሳልፈዋል። የመጨረሻ 2 ተከታታይ ጨዋታዎች ላይ ያገኛቸው ድሎች ናቸው በፕሪሚየር ሊግ መቆየቱን ከመጨረሻው ሳምንት ቀድሞ እንዲያረጋግጥ ያደረጉት። ምንም እንኳን ሁሉም ክለቦች በሊጉ ቢቆዩ ኳሱ ላይ መድረስ ተመስገን ብርሃኑ ኳሱ ላይ መድረስ አልቻለም። ጥሩ ምርጫ ነበር። ኳሱን ተቆጣጥሮት ወደ እንቅስቃሴ ቢመልሰው አደጋ የመፍጠር እድሉ ከፍተኛ ነበር። አንድ የተስተካከለ ፓስ እንደዚያ ፈጣን ከተከላካዩ አንድ እርምጃ መቅደም የሚችል የመስመር አጥቂ ካለ አንድ ቆንጆ ፐርፌክት ኳስ መስጠት አለብህ። ያን አደጋ መፍጠር ይቻላል። ያንን ኳስ ማግኘት ያልቻለ እንደጠበቅነው አማካይ ክፍል ላይ ብዙ ፍልሚያ የለም። ረጃጅም ኳስ ሩጫዎች ናቸው ያሉት። አማካዩ ክፍል ተመልከተው ብዙም ኢትዮ ኤሌክትሪኮች በተሻለ በመጠኑ ኳሱን ኮንትሮል ለማድረግ ሙከራ ያደርጋሉ። ሀዲያዎች ቅድም ዘሪሁን ሸንገታ እንደተናገሩት ለፈጣን ሽግግር አደገኞች ናቸው ሲል ነበር። ያን እየተመለከትን ያለ ነው። ያን ደግሞ ለማቀዝቀዝ ይበልጥ ጊዜያት ጌሙን መቆጣጠር ያስፈልጋል። ሀብታሙ ሸዋለም በተደጋጋሚ በእጁ ምልክት አይነን ነው ለቡድን ጓደኞቹ ሲናገር ማየው ከቦዲ ላንጉዌጁ የመጀመሪያው ጨዋታ ላይ የተመለከትነው የሀብታሙ ሸዋለም ሚናም ያ ነበር። የጨዋታውን ቴምፖ በደንብ የተቆጣጠሩበትን ብልጫ የሰጣቸው እሱ ነበር። ሐሰን ሁሴን፣ ያሬድ የማነ፣ በረከት ወልደ ዮሐንስ ከቀድሞ ክለቡ ጋር በሚያደርገው ጨዋታ ምን ይጠብቃል? ማሸነፍ ነው። ይህ እግር ኳስ ነው። የቀድሞ ክለቡ ላይ ጨከነ ተብሎ አይወቀስም። የተጎዳ ተጫዋች አለ። ቢኒያም በቀለ ይመስለኛል። ቃላብ ጉዳት ገጥሞታል። ምናልባት ካሊድ መሐመድ በጊዜ ከእቅዳቸው ውጭ ቅያሬ ሊያደርጉ ይመስለኛል። ቤንች ላይ ምናልባት ተከላካይ አማራጮች አሏቸው። ጨዋታው ለደጋፊዎች ጎል አልሰጠም። እስካሁን የተሻለ ፉክር የመሸናነፍ ፉክር አለ፣ ፍላጎት አለ። እንደምታየው ግን እርጋታ ይጎላቸዋል። ሁለቱም ጥድፊያዎች በደንብ ነው የምታየው። ሀዲያ ሆሳዕና ኳስ ከተገኘ ወደፊት መብረር ነው። ኢትዮ ኤሌክትሪክ ከራሱ ሜዳ ለመውጣት ይሞክራል፣ ግን ፋይናል ሰርድ የሚደርሰው በረጃጅም ኳስ ነው። ያ ደግሞ ለሀዲያ ተከላካዮች ብዙ አስቸጋሪ አልሆነም። መጀመሪያዎቹ ደቂቃዎች ከግራ ሳይድ ያሬድ የጣላቸው 2-3 ኳሶች በተለይ አደጋ ፈጥረው ነበር። ከደቂቃዎች በኋላ ይበልጥ ሄኖክ አርፊጮ ከኢዮብ ጋር ሴትል እያደረገ የመጣ ይመስላል። የመጀመሪያዎቹ ደቂቃዎች መጠኑ ቸግሮ ነበረ። በዛኛው ሳይድ በተመሳሳይ ያሬድና ተመስገን የሚያደርጉት ፍልሚያ በሀዲያ ቀኝና በኤሌክትሪክ ግራ ላይ
እንደዚሁ ሌላ ትኩረት የሚስብ አይነት ፍልሚያ የነበረ ይመስላል። ከዛ ውጭ ግን እርጋታ የሚፈልግ ይመስላል ጨዋታው። ከዛ ውጭ አላቸው ኳሊቲ አንጻር ጎሎች ይቆጠራሉ ይጠብቃሉ። ባለፈው ጨዋታ በቀጥታ ቀይ ካርድ ከሜዳ የወጣው ኤልያስ አህመድ አሁን ከተመልካች ማሩ ነው ጨዋታውን እየተከታተለ ነው። በሱ ቦታ ላይ ድል ያገኘ የከፍተኛ ሊጉ ኮከብ የነበረው ተፈራ አንለይ ነው። ቃላቡሽ ውብሸት ጨዋታውን መቀጠል የሚችል ይመስለኛል። ሕክምናውን አጠናቋል። ለመግባት የአልቢትሩን ፍቃድ እየጠየቀ ነው የሚገኘው። በአሰልጣኝ ሙሉጌታ ምህረት የዋና ቡድን ድል ያገኘው ወጣት ተጫዋች አደገኛ ስህተት ነው። ምናልባት አሸብር ተስፋዬ ቀድሞ ወደ ኳሷ እንቅስቃሴውን አንብቧል። ብሩክ በየነ ትንሽ ፍጥነት መጨመር ነበረበት። ያሬድ ታይሚንግ ስህተት ነው። ምን ሊሰራ ነው የወጣበት? ከወጣም በኋላ ኳሱን ማግኘት አልቻለም። ተመልከት፣ በጣም ዜሮ ታይሚንግ ነገር። ኳሷ ለብሩክ መራቋን የጠቀመው ግብ ጠባቂው አሸብር ቶሎ ፈጥኖ እንደደረሰው ጥሩ ውሳኔ አለም ያሬድ። ጥሩ ትኩረት፣ ጥሩ ግምት አይደለም የወሰደው። ኢትዮ ኤሌክትሪክ ሸገር ከተማን ሲያሸንፍ በግብ ጠባቂ ስህተት ነበር ጎሏን ያገኘው። በጣም አስቂኝ ጎል ነበር። ዛሬ ምናልባት በተራቸው ለሌላ ስህተት የተዳረጉ መስሎ ነበር። አዲዮስ ከቤራን በአዲስ አበባ ስታዲየም የሚገኙ የነብሮቹ የሀዲያ ሆሳዕና ደጋፊዎች እየዘመሩ ይገኛሉ። ሄኖክ ገብረ ሕይወት መሃል ላይ ሄኖክ እንቅስቃሴውን ወደ አሸናፊ ጥሩነህ ነበር። አሸናፊ ጥሩነህ ለበረከት፣ በረከት ረጅም ኳስ አሁንም አልደረሱበትም። ሌላ ድል አግኝተዋል። አብነት ተስፋዬ፣ አብነት ነፃ ተጫዋች እየፈለገ ነው። አብነት በፍጥነት በፍቃዱ አስረሳኝን አግኝቶታል። በፍቃዱ አስረሳኝ ቢያንስ የማዕዘን ምት ያሸነፈ ይመስላል። የመስሮራ በፍቃዱ ለምን ችግር ውስጥ ይገባል? በግራ ሳይድ ያሬድ ዝግጁ ሆኖ መጥቶለታል። ያሬድ በግራ እግሩ ቆንጆ ዴሊቨሪ አለ። ያሬድ ሰጥቶት እሱ ወደ ኋላ መለስ ብሎ ከያሬድ መቀበል ይችላል። ያሬድ ጭምር ክሮስ ማድረግ ይችላል። በርከት ያለው አረንጓዴ ለባሾች ሳጥን ውስጥ አሉና በፍቃዱ ጥሩ ውሳኔ አልወሰነም። ያሬድ በብስጭት እጁን ሲያወራጭ እያየሁት ነበር። ጥሩ ውሳኔ አለው በፍቃዱ። አብነት ተስፋዬ ሁለተኛ ጎል ለማስቆጠር ምክንያቱም ያቺን ሸገር ከተማን እንዲያሸንፉ ያስቻለችን ብቸኛ ጎል ያስቆጠረው እሱ ነበር። ደካማ ኳስ ነው። ጥሩ ኳስ ነው። ጥሩ አጋጣሚ ነው። እንደዚህ አይነት አጥቂ ስትሆን አንዳንድ ጊዜ ላይ ቦታዎች ላይ ሞክር ስላልተለመደ ሳጥን ውጭ ብዙ እዚህ ቦታ ላይ የሚመታል ነው። በዚህ ሞደርን ፉትቦል ካየህ ነው ውሳኔው ክፉ ለክፉ የሚሰጥ አይደለም፣ ግን ከዚህ የተሻለ ኳሊቲ ይፈልጋል፣ ፓወር አኪሬሲ ይፈልጋል እንጂ እንደ አጥቂ ከፔናልቲ ጠርዝ ዙሪያ ካልሞከርክ ከየት ይሞክራል? ተፈራን ላይ አሁን መሀል ላይ ሙሴ ኳሱ ማግኘት አልቻለም። ሀብታሙ ሸዋለም ዘጋ። ኳሱን ተነጥቀዋል። ጥፋት ተሰርቷል የሚል ቅሬታ ነበራቸው። አሸናፊ ጥሩነህ ኳሱን ነጥቆ አስጀምረዋል። አሁን ያሬድ የማነ ተነጠቀ። ያሬድ የማነ በአሸናፊ ኤልያስ ነው የተነጠቀው። ጥፋት ሰርተዋል። ጨዋታው ይቀጥል ብለዋል። ምክንያቱም ኳስ በሀዲያ ሆሳዕና እግር ስር ነው የምትገኘው። ረጅም ኳስ ተመስገን ብርሃኑ ለማድረስ ነበር ግን አልቻሉም። ሄኖክ በፍቃዱ፣ ያሬድ ማነ በፍቃዱ አስረሳኸኝ መሀል ሜዳ ላይ ለረጅም ደቂቃ ብዙ የኳስ ንክኪ ያልተመለከትንም ነበር። ከተከላካይ ወደዛኛ የአጥቂ መስመር የሚሻገሩ ኳሶች ነበሩ። አሁን ላይ ትንሽ መሀል ላይ የቆየ እንቅስቃሴ። አሁንም ሌላ ስህተት። ምናልባት ጸጋብ ግዛው ዋጋ ሊያስከፍላቸው ይችላሉ። አልቀጣቸውም። ተፈራ እንለይ። ኢትዮ ኤሌክትሪኮች ተርፈዋል። ብሩክ በየነ፣ ብሩክ ተመስገን ብርሃኑ፣ ተመስገን ረጅም ኳስ ወደ ሳት ብሩክ በየነ የመጀመሪያው ለጎል የቀረበ አጋጣሚ ነበር። ደጋፊዎችም የዚህን ኳስ ማረፊያ መረብ ላይ እንዲሆን ተመኝተው ነበር። ጥሩ የማጥቃት ጫና ነው በሀዲያ በኩል። እዚህ ኤሪያ ላይ ተመስገን ከያሬድ የሚያደርጉት ሚያ ትኩረት ስባል ለብሩክ ነፃነት ሰጡት ይመስለኛል። ወደ ቁመቱ አይደለም፣ በጣም ሄዲንግ ታይሚንግ ጥሩ ኳሊቲ አለው። አንዱ አለም አቤጋ በለው ጥሩ ዴሊቨሪዎች የሚያገኝ ከሆነና አሁን ለቀውታል። ከዚህ የተሻለ ማድረግ ይጠበቅበታል። ጥሩ ዴሊቨሪ ነው ተመስገን። በጣም ጥሩ አጋጣሚ። ጨዋታውን ከጀመርን 36 ደቂቃዎችን አስቆጥረናል። ጎል አልተቆጠረም። በኢትዮ ኤሌክትሪክ በኩል ኢዮብ ገብረ ማርያም፣ በሀዲያ ሆሳዕና በኩል ደግሞ ብሩክ በየነ ለጎል የቀረቡትን
እድሎች ፈጥረዋል። ጸጋብ ግዛው ጸጋብ አሁንም ተነጠቀ። አሸናፊ ጥሩነህ አሸናፊ ለዮ እዮ በረጅሙ መሀል ላይ የተደረገ ፍልሚያ ጥፋት ኳስ ወደ ውጭ የመልስ ሮራ ነው የሰጡት። ሄኖክ ቡድኑን በአምበልነት እየመራ በሀዲያ ሆሳዕና 11ኛ ዓመቱ ላይ ይገኛል። ሄኖክ አርፌጮ በድሬዳዋ ቅዱስ ሚካኤል ፕሮጀክት የተጀመረ የእግር ኳስ ሕይወት ሀዲያ ሆሳዕና አድርሶታል። ከ2007 ጀምሮ በመሃል 2011 ላይ ወደ ወላይታ ዲቻ አምርቷል እንጂ እስካሁን በሀዲያ ሆሳዕና እየተጫወተ ይገኛል። ጥፋት አብነት ተስፋዬ ሄኖክ ነው የመታው። ፊቴን ተመትቻለሁ ብሏል አብነት ተስፋዬ። ሃይፉት ተጋጣሚን ደህንነት አደጋ ላይ የሚጥል ውሳኔ አሸናፊ ወረወሩ ኳስ ላይ ተመልከት። ሙሉ በሙሉ በደንብ አግኝቶታል። አክቹዋሊ ኢንቴንሽናል አይደለም ግን እግሩ ከፍ ብሏል። ፋውል ቢያንስ ቢጫ ካርድ የሚያሰጥ ፋውል በአብዱ። ምክንያቱም እንኳን አላገኘም። ከሁሉም በላይ ደግሞ አብነትን አደጋ ላይ የሚጥል ፋውል ሄኖክ ከዛ ይልቅ እንዴት እንደዚህ አይነት ጥፋት ትሰራለህ ካሉት ሌሎች የኢትዮ ኤሌክትሪክ ተጫዋቾች ጋር መጋጨትን ነው የመረጠው። በዚህ ቅጽበት ግን አብነት ተስፋ እድለኛ ነው። ሙሉ በሙሉ በጫማው ፊት ነው ፊቱን ያገኘው። ግን የመጨረሻ እግሩን የተቆጣጠረ ይመስላል። ለዛ ነው አደጋው ያልከፋው። ትክክል ተመልክቶ ሄኖክ ኳሱን እንደውም የሄኖክ ኳስ ከዞረ በኋላ ሙሉ ለሙሉ በኃይል እኮ አልሄደበትም እንጂ በጣም ከባድ ጉዳት ነበር የሚሆነው። አብነት ተስፋዬ ጉዳቱ ቀላል ነው። ግን ጥሩ ቦታ ነው ቅጣት ምቱን ያገኙት። ያሬድ የማነ በቀጥታ ሊሞክረው ይችላል ወይስ ለማሻገር? ያሬድ የማነ ከፍ ያለ ኳስ ነበረ። ጥሩ መከላከል። ሌላ የመልስ ሮራ። ጥሩ ኳስ ነው ያስጣሉት። ኢትዮ ኤሌክትሪክ በቁጥር በዝተው ሳጥን ውስጥ በአግባቡ ለመጠቀም ተዘጋጅተው ነበር። ጸጋብ ግን እዛ አደገኛው ቦታ ላይ ተገኘ። የመጀመሪያው መደበኛ 45 ደቂቃ ሊጠናቀቅ የቀሩን 5 ደቂቃዎች ብቻ ናቸው። አሸናፊ ጥሩነህ የመልስ ሮራውን አስጀምረዋል። ጸጋብ በረጅሙ በድጋሜ ሌላ የመልስ ሮራ ለኢትዮ ኤሌክትሪክ። አሰልጣኝ ዘሪሁን ሸንገታ ብዙ ተጫዋቾችን ማግኘት አልቻልንም፣ የነበሩንም ለቀውብናል፣ ግን እነዚህ ልጆች ተፎካካሪ ሆነን አመቱን እንድንጨርስ የሚያስችሉ ናቸው ብለዋል። ብዙ አዳዲስ ልጆችን ማምጣት አለመቻላችን ግን እንደሚያጎለን ግልጽ ነው ሲሉ መናገራቸው እናስታውሳለን። ዳግም ንጉሴ የሀዲያ ሆሳዕና ደጋፊዎች ጀርባቸውን ለጎል ሰጥተው ሜዳ ውስጥ ምን እየተፈጠረ እንዳለ ጉዳያቸው አይደለም። ዋናው የሚወጣው ድምፅ ለቡድናቸው ብርታት መሆኑ ነው። ጸጋብ ጥፋት ተሰርተዋል። ተፈራ አንለይ ላይ ጥፋት ተሰርተዋል። በደሴ ከተማ አማካይ ቦታ ላይ በጣም ጥሩ እንቅስቃሴ ሲያደርግ የነበረ ተጫዋች ነው። ሀዲያ ሆሳዕና ከደሴ ከተማ 2 ተጫዋቾችን አስፈርሟል። አቡሽ ደርቤ ሌላ ፈጣሪ መስመር ላይ አጥቂ ተቀያሪ ወንበር ላይ ይገኛል። የቅጣት ምት ዳግም ንጉሴ ለሄኖክ። ሄኖክ አርፍጮ ረጅም ኳስ 40 ደቂቃ ላይ ደርሰናል። ሀዲያ ሆሳዕና 0 ኢትዮ ኤሌክትሪክ 0 ናቸው። ጥሩ ኳስ ይመስላል። ያሬድ በየነ ያስጣለው መሃል ላይ ሄኖክ በፍቃዱ ለሀብታሙ ሸዋለም። ሀብታሙ ሸዋለም አሸናፊ ጥሩነህ አሸናፊ ረጅም ኳስ የተጨረፈ ይመስል ነበር። ጸጋብ አሁንም ሌላ ጥሩ ድል ነው ያገኙት። ምናል የመጨረሻ ሚዛኑ መጠበቅ አልቻለም። ሐሰን ሁሴን ይህንን ኳስ ማድረስ ነበረበት። አሁን ደግሞ ተራው ማጥቃቱ የሀዲያ ሆሳዕና ነው። ተመስገን ብርሃኑ አደገኛው ቦታ ላይ አደገኛ ኳስ ይዞ ተገኘ። ግን ብዙ ርቀት በሩጫ ሸፍኗልና ጉልበቱን ጨረሰ። ሀብታሙ ሸዋለም መሃል ላይ ኳስ አግኝቷል።
የኢትዮ ኤሌክትሪክ የተሻለ በተለይ ሀብታሙ ሁሉ ተረጋግቶ ወደ ጎል ዴድ ይፈልጋል። ክፍተቶችን እያየ እንዲጫወት። ሀዲያ ደግሞ እንደምታየው የነጠቁትን ኳስ በጣም ፈጣን የመልሶ ማጥቃት ተመስገን ሩጫ በጣም ፈታኝ ይመስላል። እስካሁን ተቆጣጥረውታል። አንድ ቆንጆ ኳስ ለብሩክ አቀብሏል። ፈጣን ተጫዋች ተመስገን ያሬድ የማንን በጣም እየፈተነው ነው የሚገኘው። እስካሁን በተደረጉ የእርስ በርስ የአንድ ለአንድ ፉክክሮች ያሬድ አልተረታም፣ ግን ፍጥነቱ ሌላ አደጋ እንዳለ ያሬድ አስቀድሞ ቶሎ ወደፊት ሄደ የሚጥላቸው ኳስ ነበሩ አብዱ። አሁን ግን ወደፊት ቶሎ የሚሄድ ከሆነ ከጀርባ ለካውንተር ትጋለጣል። ተመስገን የመሮጫ ስፔስ ነው የምትሰጠው እና በመጠኑ ያፈገፈገ ይመስላል ያሬድ። በዚህ ምክንያት ኢዮብ መጀመሪያዎቹ ደቂቃዎች ላይ ከግራ መስመር ሲጣለት የነበሩት ኳሶች አሁን ትንሽ የደረቁ የመጡ ይመስላል እና የተመስገን ስጋት ያሬድን በሙሉ ልብ ሄዶ ማጥቃቱ እንዳያግዝ እያደረጉ ለጸጋብ የተላከው ኳስ ረዝመዋል። የመልስ ሮራ ቅዱስ ጊዮርጊሶች አገኙ። ከቆመ ኳስ ወደ መልስ ሮራ አሸናፊ ጥሩ ነው። ቢኒያም በቀለ በረጅሙ መሀል ላይ ሀብታሙ ሸዋለም። ሀብታሙ ኳሱን አረጋግቶ ክፍት ቦታዎችን ተመልክቶ ነው የጨዋታውን አቅጣጫ የሚወስነው። በፍቃዱ አስረሳኸኝ ተነጠቀ። ጸጋብ ለተመስገን ብርሃኑ ነበር። ብሩክ በየነም ኳሱን መቆጣጠር አልቻለም። ኢዮብ በፍቃዱ አሁንም በፍቃዱ ነበር። ጥፋት ተሰርቶበታል። የመልስ ሮራ ነው። አሰልጣኝ ዘሪሁን መጥፎ ቡድን እንዳልሆነ ቡድናቸው በጣም የሚወቀስ አይነት ቡድን እንዳልሆነ ግን በደንብ መናገር እንችላለን አይደለ? በእንቅስቃሴ ደረጃ ጥሩ ጨዋቾች ልብ ያላቸው አሉ። ቡድኑ ሞር እንዲረጋጋ ሀብታሙ ሸዋልም እያደረገ ያለው ነገር ጥሩ አይበል። ተረጋግተው ክፍተቶችን መፈለግ ፊት ላይ ኳሊቲ ተጫዋቾች አሉ። እነሱ ማግኘት የሚጠበቅባቸው ይመስለኛል። በዛ ረገድ ቡድኑ እንዲረጋጋ እያደረገ ነው። ከዛ ውጭ ቡድኑ ሲረጋጋ ሞር የሀዲያ ሆሳዕናን ስፒድ መቆጣጠር ይችላል። በተለይ ቶሎ ኳስ እየሰጠ ለካውንተር አትጋለጥም። ስለዚህ ሞር ኮንትሮል የፈለገ ይመስላል በዚህ ረገድ። ሀዲያዎች ግን አሁን በፍጥነት ነው ነገሮችን መከወን ይፈልጉት። ፍጥነት ደግሞ ምናልባት ሀሰን ሁሴን ጥሩ ኳስ ነበረ ተመስገንን አልፎ የሰጠው ግን ኢላማውን አልጠበቀም። ያለ ፍጥነትን ኮንትሮል ማድረግ ካልቻልክ ለስተት ነው የሚዳረገው ጊዜ። የሀዲያ ሆሳዕና ደጋፊዎች ሀዲዮስ ከቤራ ጨዋታው ምን ጎል ይቆጠርበት ምን ይሁን እስካሁን ምንም ትኩረት እንዳልሰጡት ግልጽ ነው። ሙሉ በሙሉ ድጋፍ ላይ ነው ያሉት። የተነካኳስ የሚያዘምት እንደሆነ አሸብር 45 ደቂቃ እርጋታ የጎደለው ጨዋታ ነው። በቀውስ የተሞላ ሜዳ ላይ ኬዎስ ይበዛዋል እና በዚህ ረገድ ኤሌክትሪክ በመጠኑ ተረጋግቶ ለመጫወት የሞከረ ይመስላል። የመጀመሪያዎቹ ደቂቃዎች ኤሌክትሪክ ነበሩ። በተለይ ኢዮብ ገብረ ማርያም አብነት ተስፋዬ ለጎል የቀረበ ኳስ እጅግ በጣም ጥሩ አጋጣሚ። ከዛ በኋላ ሀዲያዎች መልሶ ማጥቃት ፈጣን ሩጫዎች ማድረግ ችለዋል። በተለይ ብሩክ አንድ ጥሩ አጋጣሚ አግኝቷል በቀኝ ሳይድ። ከዛ ውጭ በሀዲያ በኩል በጣም በግራ ሳይድ ትንሽ ዝም ያለ ይመስላል። አሸናፊ ጥሩ ነው። ቶሎ ወደፊት ስለማይሄድ ጸጋብ ብዙ ስፔስ እያገኘ አይደለም። በዚህ ምክንያት በግራ ሳይድ ሀዲያዎች ማጥቃታቸው ስኬታማ አይደለም። አማካይ ክፍል የጠበቁትን ያህል ክሬቲቪቲ እያዩ አይደለም። ምክንያቱም ሁለቱም ቶሎ በፍጥነት ወደፊት ነው መሄድ ነው የሚሞክሩት እና በዚህ ምክንያት በስተቶች የተሞሉ ናቸው። የመጀመሪያ 45 ደቂቃዎች ከሚድፊልድ የሚሄዱ ኳሶች እና 45 ሞር በእርጋታ የሚጫወተው ቡድን የተሻለ አድቫንቴጅ ይኖረዋል የሚል እምነት። አብነት ኢዮብ በአንድ ላይ ተቀባብለው ነበር። ወደ ነፃው ቀጠና ለሀብታሙ ሸዋለም 4 ደቂቃ ተጨምረዋል። ሄኖክ ራሱ ቀላል ይመስል ነበረ ግን አደጋ ፈጥሯል። 4 ደቂቃ ተጨምረዋል። በእርግጠኝነት ሶስቱ የአሸብር ጫማ ማስወሰደ ጊዜ ሄኖክ የኳስ ቢያስቆጥር አንድ ኦልሞስት ጎል የሆነ ኳስ ከአሸናፊ ኤልያስ እግር ላይ ወሰደበት። አንድ ደግሞ ጥሩ ሙከራ ነው ያደረገው። ከራሱ ሜዳ ላይ ጥሩ የመከላከል አዌርነስ፣ ማጥቃት ላይ ደግሞ እንደዚያ ሰፖርት ጥሩ የተገኘበት ቦታ ደጋግሞ እዚህ ቦታ የሚገኝ ከሆነ ጎል የማስቆጠር ተስፋ ያለ ተጫዋች። በሁለቱም የሜዳ ጫፍ አፈጻጸሙ ጥሩ ነው። በመከላከሉም አሁንም ደግሞ ባደረገው ሙከራ 2 ወሳኝ የጎል አጋጣሚዎች ላይ ሚና ነበረው። ቀደም ሲል ጸጋብ ሊያስቆጥር የነበረውን ኳስ ከእግሩ ስር ነው የወሰደበት። አሁን ደግሞ ሌላ ለጎል የቀረበ አጋጣሚ ሀሰን ሁሴን ሀብታሙ ሸዋለም መሀል ላይ ተቀብለዋል። ሄኖክ ገብረ ሕይወት ሄኖክ ለኢዮብ ረጅም ኳስ ተመለሰ።
በድጋሚ ይሄ ኢዮብ ገብረ ማርያም ንጉሴ ጥፋት ተሰርቷል። ተፈራ አንለይ በሀዲያ ሆሳዕና በኩል ተጎድቶ ወድቋል። ከኢዮብ ጋር ተፈጠረ መጋጨት። በመሃል ነው የመጣው። በመሃል ነው ኢዮብ ለኳስ የሰነዘረው እግሩ ኳሱን ከመታ በኋላ ነው ቀጥሎ ተፈራ አንለይን ያገኘው። 2 ደቂቃ ይቀራል። አዲስ አበባ ስታዲየም ዛሬ በነብሮቹ ደጋፊዎች የተለየ ውበት አግኝቷል። አዲዮስ ከቤራ ተወዳጅ መዝሙራቸውን በአዲስ አበባ ስታዲየም በቁጥር ትንሽ ቢመስሉም ግን ስታዲየሙን አናውጠውታል። ሙሉ ድጋፍ ተፈራ ለሕክምና ወጥቷል። ካሊድ ሙሐመድ ከዚህ በፊት በከፍተኛ ሊግ ሀላባና ወልዲያ ከተማን አሰልጥኗል። በፕሪሚየር ሊግ ደግሞ ኢትዮጵያ ቡናን ምክትል ሆኖ አሰልጥኖ ነበር። 2003 ላይ ከአሰልጣኝ ውበቱ አባተ ጋር ምክትል ሆኖ የፕሪሚየር ሊግ ሻምፒዮን፣ 2004 ላይ ደግሞ ከጸጋዬ ኪዳነ ማርያም ጋር። ብሩክ በየነ ላይ ነው ጥፋት የተሰራው። ቢኒያም በቀለ የመጨረሻ ደቂቃ ላይ ደርሰናል። ቢኒያም በቀለ ብሩክ ላይ ለሰራው ጥፋት ጥሩ ቦታ ላይ ሀዲያ ሆሳዕናዎች ቅጣት ምት አግኝተዋል። የዚህኛው አጋማሽ የመጨረሻው ወሳኝ ሁነት ይህ ቅጣት ምት ይመስላል። ዳግም ንጉሴ፣ ጸጋብ እንደዚሁም ሄኖክ አርፊጮ ቅጣት ምቱ ለመምታት እዛ ቦታ ላይ የተገኙ ተጫዋቾች ናቸው። ከ40 ሰከንዶች ባነሰ ጊዜ ውስጥ የመጀመሪያውን አጋማሽ ውጤት ለመወሰን አቅሙ ከፍ ያለ አጋጣሚ ሀዲያ ሆሳዕናዎች አግኝተዋል። አሸብር ተስፋዬ አጥሩን በሽቦ ይመስላል እያሳጠረ ያለው በደንብ ተከላካይ መስመሩን ክፍተት እንዳይኖር አድርጎ ነው እየደረደረው። የቅጣት ምቱ በረጅሙ የተመታ ኳስ ነበር፣ ኢላማውን አልጠበቀም። ሀዲያ ሆሳዕናዎች በአሸናፊ ኤልያስ አማካኝነት ጥሩ ሙከራ አደረጉ፣ ግን ኢላማውን አልጠበቀም። የመጨረሻው የዚህኛው አጋማሽ አጋጣሚ ነው። ኢላማውን አልጠበቀም። ከጎል ሩቅ ነው፣ ኳሱ ግን ኃይል ነበረው። አሸናፊ ኤልያስ በመጀመሪያው ጨዋታ አልነበረም። የመጀመሪያው አጋማሽ ተጠናቋል። በሁለተኛ ሳምንት የሲቢ ኢትዮጵያ ፕሪሚየር ሊግ በአዲስ አበባ ስታዲየም የዕለቱ ሁለተኛ ጨዋታ የመጀመሪያው አጋማሽ ተጠናቋል። ብሩክ በየነ በሀዲያ ሆሳዕና በኩል፣ በኢትዮ ኤሌክትሪክ በኩል ደግሞ ኢዮብ ገብረ ማርያም ጥሩ የጎል እድሎችን ፈጥረዋል። ግን የመጨረሻ የሄኖክ ገብረ ሕይወት አጋጣሚ በኢትዮ ኤሌክትሪክ በኩል የሚያስቆጭ ነው። የረፍት ሰዓት ውጤት ሀዲያ ሆሳዕና 0 ኢትዮ ኤሌክትሪክ 0። ሼልስ ልትወስዳት ነው? አዎ ቢሳካልኝ እዛ ነው ፕሮፖዝ ላደርጋት ፈልግ። ወይኔ እዚህ ቦታ ግን ብንሄድ ምን ይመስላችኋል? ዳሎል ለየት ያለ ቦታ ነው። እንሂድ። ግን በዚህ ክረምት ግን ከከተማ ውጭ እንሂድ። ኧረ እንሄዳለን። እንደውም ዘና ብለን ነው የምንመጣው። ሲያምር ቦታ ባባ ግን አትወስድን? ሳንሄድ ወስዳቸው ለክረምት እንሄዳለን። ጉዞ የቁጠባ ሂሳብን በመክፈት ህልሞን ወደ መዳረሻው ይቀይሩ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ።
ሲቢ የኢትዮጵያ ፕሪሚየር ሊግ ሁለተኛ ሳምንት የአዲስ አበባና ሐዋሳ ጨዋታዎች እንደቀጠሉ ነው። አዲስ አበባ ላይ ጎል የለም፣ ሐዋሳ ላይ 4 ጎሎች ተቆጥረዋል። ሐዋሳ ላይ እየተደረገ ያለው የመቻልና የመቀለ 71 እንደርታ ጨዋታ 2-2 ይገኛል። አዲስ አበባ ላይ ኢትዮ ኤሌክትሪክ ሀዲያ ሆሳዕና ጠንካራ ፉክክር ያለ ጎል ወደ እረፍት ወጥተዋል። ሰላም 45 ደቂቃው ነው። የመጀመሪያዎቹ 45 ለሀዲያ ሆሳዕናና ለኢትዮ ኤሌክትሪክ እንግዲህ በተለይ ወደ መጨረሻዎቹ አካባቢ ጥሩ የጎል ሙከራ የተደረገባቸው ጨዋታ ናቸው። መጀመሪያ ላይ የነበረውን ስናይ ግን በሀዲያ ሆሳዕና በኩል ፈጣንና ረጅም ኳሶችን በተለይም ደግሞ በኢትዮ ኤሌክትሪክ የጎል ሳጥኖች ውስጥ ለመገኘት የሚያደርጉት ጥረት በጣም የፈጠነ ነበረ። በአንጻሩ ደግሞ በተቃራኒው በኢትዮ ኤሌክትሪክ አኳያ ደግሞ ያለው ቀዝቀዝ ያለ ኳሶችን አረጋግቶ የመጫወትና የጨዋታውን ቴምፖ ለማረጋጋት የተደረገ ነገር አለ። ምናልባትም የአሰልጣኝ ዘሪሁን ሸንገታ እጅ እንዳለበት በቦታው ላይም ስናይ ነበረ። ጨዋታዎቹ የበለጠ መረጋጋት ያለባቸው ሲሆን በሀዲያ ሆሳዕና ደግሞ ፈጣን የሆኑ ኳሶችን ረዥም ኳሶችን ያየንበት ጨዋታ ነው። በጨዋታውም እንግዲህ ጥሩ ሙከራዎች ተብሎ ምናልባትም ጎል ሊሆኑ የሚችሉ ሙከራዎችን እንግዲህ ከሀዲያ ሆሳዕና ብሩክ በየነ ጥሩ ሙከራ ያደረገበት በተለይም ደግሞ በቴስታ ልትገባ ችል ኳስ ነበረች በጭንቅላት ተመታ ምትገባ። እንዲም ደግሞ ኢዮብ ገብረ ማርያም ከኤሌክትሪክ ጥሩ የሆነ ሙከራ አድርጓል። ባለፈው በተለይ ኢትዮ ኤሌክትሪክ ከሸገር ጋር ሲጫወት ጎል ያስቆጠረው አብነት ተስፋዬም ደግሞ ምናልባትም በስተመጨረሻ ጎል ልትሆን የምትችል ሙከራ አድርጎበት ጥሩ ጨዋታ ሳይቷል። ምናልባት በዛሬው ጨዋታ ሁለቱ አሰልጣኞች ከረፍት መልስም ይዞት የሚመጡት ያሰላለፍ ያጫወት ቅርጽ ለውጦች በጣም ተጠባቂ ናቸው። ግብ ለማስቆጠር የታወቀ ነው። ሀዲያ ሆሳዕና ፈጣን ነው፣ ጠንካራ ያሉ በተክለ ሰውነት ሻል ያሉ ተጫዋቾችን የያዘ ቲም ነው። ኢትዮ ኤሌክትሪክ ይህንን የጨዋታ ሲስተም አቀዝቅዞ የሀዲያ ሆሳዕና የጎል የማግባት ፍላጎትን ወደ ችግር ወደ መቀየር ውስጥ ወደ ችግር ቀይሮ ነጥብ ይዞ ለመውጣት እያደረገ ያለውን ጥረት ነው እና ያለ ነው። ምናልባት በ90 ደቂቃው በ45 ደቂቃው ላይ ጠንከር ያሉ እንቅስቃሴዎች የትኞቹ ናቸው ብለን ልናነሳ እንችላለን? በጨዋታ ላይ ስናይ በነበረው እንግዲህ ሀዲያ ሆሳዕና ጥሩ የሆነ ወደ ጎል ሳጥን ውስጥ ለመግባት የሚካሄድ ሽኩቻ ያለው ነገር ግን ምናልባትም የታክቲክ ላይ ብቻ ፎከስ ያደረገ የመዘናጋት ችግሮች ሊፈጠሩ የሚችል ከሆነ ግን ምናልባት የኢትዮ ኤሌክትሪክ የእርጋታ ጨዋታ በተለይም ደግሞ በመስመር በኩል አጥቂ የሆነው ተመስገን ስዩም እያደረጋቸው ያለው ጨዋታዎች በግራ በኩልም ያለ እንቅስቃሴ ጥሩ ስለሆነ ውጤት ሊቀየር ይችላል። ነገር ግን ያው ኳስ በኳስ አለም ኳስ ቡልቡል ይባላል። ጨዋታ ቴምፖዎችንም የውድድሮቹንም ስኳዱንም አይተን ስንገምት ብዙ ጊዜ ከተጠበቀው በታች የሚሆንበትም አጋጣሚ አለ፣ ከተጠበቀው በላይ ሆኖ የሚታይም አለ። ነገር ግን ብዙም ያልተራራቀ ሚዛናዊ የሆነ ፉክክር የታየበት ነውና ምናልባትም የኤልያስ አህመድ በቀይ ካርድ ከሜዳ ማውጣት እንግዲህ ሀዲያ ሆሳዕና ክፍተት ቢሆንም ተፈራ አንድ ላይ እንደሞ ተክቶ ሀዲያ ሆሳዕና ያንን ክፍተት ለመሸፈን ተሞክሯል። ከግማሽ በኋላ ለውጥ ይኖራል ብለን እናስባለን። ስቴዲየም ደግሞ መለስ እንላለን። ከመጀመሪያው 45 በኋላ ቀጣይ መልበሻ ክላስ ክፍል ላይ ከተጫዋቾች እንዲሁም ከአሰልጣኞቻቸው ጋር የሚያደርጉት ምክክር በጣም ወሳኝ ነው። 45 ደቂቃውን ጎል አልተቆጠረበትም። በሚቀጥሉት 45 ደቂቃ የጨዋታው ፉክክር የጨዋታው ይዘት ምን ይመስላል የሚለው በጣም ወሳኝ ነውና ዘሪሁን ሸንገታ እንዲሁም ወጣቱ አሰልጣኝ ካሊድ አህመድ በጨዋታው ሙሉ ውጤት ይዞ ለመውጣት የሚያደርጉት ፉክክር ተጠባቂ ነው። ያለፈው ሳምንት የመጀመሪያ ሳምንት የሲቢ የኢትዮጵያ ፕሪሚየር ሊግ ጨዋታዎችም ሐዋሳ ላይ እጅግ ብዙ ጎሎች ነው ሲቆጠሩ የነበሩት። ወደ 11 ጎሎች 19 ጎል ተቆጥሯል በሊጉ 11ዱ ከሐዋሳ የተገኙ ናቸውና ዛሬም ሐዋሳ ላይ 2-2 ነው የሚገኙትና 4 ጎሎች ነው የተቆጠሩት። አዲስ አበባ ላይ ደግሞ የጎል ድርቅ ተከስቷል ማለት እንችላለን። በመጀመሪያው ሳምንት ጨዋታዎች ሸገር ከአዳማ ያለ ግብ ተለያይተዋል። ዛሬም 1-1 ነው የተለያዩት አዳማ ባህር ዳር እና አርባ ምንጭ። አሁንም እየተደረገ ያለው ጨዋታ ያለ ግብ 0-0 ነው የሚገኘው። እነዚህ ጨዋታ ውጤቶች ስናይ ምናልባት ከ45 ቀጣይ ደቂቃዎች በሜዳ ላይ ምን አይነት እንቅስቃሴ ሊኖሩ ይችላሉ የሚለውን ወደ አዲስ አበባ ስቴዲየም ሂደን ከሜዳው ደግሞ አንዳንድ መረጃዎችን ይዘን የምንመለስ ይሆናል። ቀጥታ ወደ አዲስ አበባ ስቴዲየም ተመልሰናል። ተመልካቾቻችን የመጀመሪያው ግማሽ 45 ደቂቃ የሁለቱ
ክለቦች ክፍለ ጊዜ ጎል የተቆጠረበት አልነበረም። ነገር ግን በእንቅስቃሴ ደረጃ ሁለቱ ቡድኖች የነበራቸውን ሂደት በቁጥርና በምስሎች ተመልሰን የምንገናኝና የምናይ ይሆናል። በጨዋታው ብዙም ኢላማቸውን የጠበቁ ሙከራዎች ለማድረግ የነበራቸው ሂደት ያደገ የሚባል አይደለም። ግን እንቅስቃሴዎቹ ለምንድን ነው እንደፈለጉት ሊያድጉ ያልቻሉት? ጥረቶቻቸው ምን ይመስላሉ የሚለውን የምንመለከት ይሆናል። አብረን ቆይታ የምናደርገው ከባልደረባይ ዮናስ አዘዘ ጋር ነው የሚሆነው። ጥሩ ጊዜ እንዲሆንላችሁ ከወዲሁ የመኛለሁ። ዮናስ፣ የመጀመሪያው ግማሽ 45 ደቂቃ በጣም ታይት የነበረ ብዙ ወደ ተጋጣሚ ሜዳ የሚሄዱ ጥራት ያላቸው እንቅስቃሴዎች የጎደለው ነበር። በጥድፊያ የተሞላ ይመስላል። እውነት ለመናገር ኢትዮ ኤሌክትሪክ በመጠኑ ኮንትሮል ስለመግባት ይሞክራል። ሀብታሙ ሸዋለምን አይተው ከሆነ ወደ ጎል ለመድረስ መጀመሪያ ላይ በአብዛኛው ከያሬድ የሚነሱ ኳሶች ነበሩ። በተለይ ዮብና ሄኖክ አርፊጮ ላይ ያተኮረ ፍልሚያ ነበረ። ከዛ በኋላ ግን ይበልጥ የሀዲያ ሆሳዕናዎች ፈጣን የካውንተር ሽግግር ያሬድን በራሱ ሜዳ እንዲቀር አድርጎታል። የኢትዮ ኤሌክትሪኩን የግራ ፉልባክና የማጥቂያ መንገዳቸው በመጠኑ የቀነሰው ይመስለኛል። ያሬድ ወደፊት አይሄድም፣ አሸናፊ ማይሄድም። ምክንያቱም ፈጣን ናቸው የሀዲያ መስመር አጥቂዎች። ከዛ ውጪ በፈጣን የመልሶ ማጥቂያ ሽግግር ለመሄድ ስለሚፈልጉ ኮንትሮሉን ያጡታል። በጣም በፍጥነት ስትፈጥን ኮንትሮልም ያስፈልጋልና በአብዛኛው የዛ ነገር አልነበረም። ግን የመጀመሪያዎቹ ደቂቃዎች ላይ ኤሌክትሪክ በጣም ጥሩ አጀማመር ነው ያደረገው። ይሄ የአብነት ሙከራ በዮብና በአብነት ማለት የነበረው ኮምቢኔሽን በጣም ጥሩ ነው። የሀዲያ መከላከል በመጠኑ የተረበሸበት አጋጣሚ ነበር። ዳግም የመጀመሪያውን ኳስ ክሊር ማድረግ ነበረበት፣ ያን ማድረግ አልቻለም። ተመልከተ ኳስ ድጋሚ ያገኘውን ኳስ አብነት ማስቆጠር አልቻለም። በመጀመሪያው ጨዋታ ጎል አግብቷል። ሁለተኛው ጨዋታ ላይ ምን አይነት አጋጣሚ ነበር ጎል ቢያስቆጥር፣ ግን ጥሩ ኳሊቲ እንዳለው በሚገባ ነው ያየነው። ፈርስታቹ ሳጥን ውስጥ እርጋታው ምን ማድረግ እንዳለበት በሚገባ ያውቃል። ቦታ ጭምር አይቷል ኳስ ወጣበት እንጂና በጣም ጥሩ ተጫዋች ነው። ከዮብ ጋር ቆንጆ ኮምቢኔሽን ነበር የፈጠሩት። የመጀመሪያው ጨዋታ ላይ እንግዲህ ይህ ተጫዋች ጎል አስቆጥሮ እንደነበረ የሚታወስ ነው። የኢትዮ ኤሌክትሪክን የጨዋታ ሚዛን የጠበቀ ነው። ይሄ የሀዲያ ሆሳዕና ወደ ሳጥን የተጣለ ኳስ ነው። ብሩክ ምንድን ያደረገው? ዳግም በጣም አስገራሚ ኳስ ሄኖክ ይህንን ኳስ ኦልሞስት ጎል ላይን ክሊራንስ ማለት ይቻላል። ምክንያቱም አሸናፊ ኤልያስ ዳግም መቆጣጠር አልቻለም ኳሱን። አንደኛ ጎሉ ጀርባውን ሰጥቷል። ለመምታት የሚችልበት እድል የለም። ግን እንዳጋጣሚ ሆኖ አሸናፊ ኤልያስን ተመልከት፣ ከዳግም ፊት ነው ያለው። ይህን ጎል ለማስቆጠር ፍጹም እርግጠኛ ሆኖ ነው የሄደው። ግን ሄኖክ ምን አይነት ኳስ ነው ኢንተርሴፕት ያደረገው? ኦልሞስት ከጎል መስመር ላይ የወጣ ኳስ አድርጌ ነው የማየውና በጣም ድንቅ መከላከል ነው በሄኖክ በኩል ያየነው። ሀዲያ ሆሳዕናዎች ወደ ጎል ለመቅረብ ጥረቶችን አድርገው ነበረ። ከነኚህ ጥረቶቻቸው መካከል የብሩክ በየነ በግንባሩ የሞከረው ኳስ ነው። ተመስገን ብርሃኑ ከመስመር የጣለው ኳስ ነበረ። በጣም በያሬድና በተመስገን ማልክ በዮብና በሄኖክ አይነት ያየነው ፍልሚያ ነው ያየነው። በጣም ጥሩ ኳስ ነው ዴሊቨር ያደረገለት ብሩክ። በነገራቸው አየር ላይ ኳስ ነው ታውቃለህ፣ ጥሩ ኳሊቲ ያለው ጥሩ አንቲስፔት ያደርጋል። ተመልከተውን የተመስገን አመጣጥ በደንብ አይቷል። ነፃ ነበር፣ መዝለል አላስፈለገውም። አኪዩሬሲ ብቻ ነበር የሚቀረውና በብሩክ ላይ ባየሁት ስታንዳርድ ከዚህ የተሻለ ሙከራ ማድረግ የሚችልበት ድል ነበርና በጣም ወርቃማ ድል፣ ጥሩ አጋጣሚ። ባለፉት ጊዜያት በሀዲያ የዚህ አይነት እድሎችን የተራበ ተጫዋች ነውና በዚህ አመት እንደዚህ አይነት እድሎች ሊያገኝ እንደሚችል ፍንጮች እያየ ነው። በመጠኑ እርጋታ ይፈልጋል። ተፈራን ላይ ያዘ ቡድን ነው። ሱራፌል አለ እዚህ ቡድን ውስጥ። ግን እነዚህ ተጫዋች ከመጠቀም ይልቅ ተመስገን በቀኝ ይዞ ኳሱን ይዞ ይበራል። በግራና በጋራ ቢያጠቁ የተሻለ ተጋጣሚ ማስቸገር ይችላል። አሸናፊ ኤልያስ የቆመ ኳስ የሞከረው የመጨረሻው ደቂቃ ላይ ነበረ። ብዙም ኢላማውን አልጠበቀለትም። ነገር ግን ምናልባት ወደ ጎል ከተጠጉባቸው አጋጣሚዎች መካከል አንዱ ነው። ከዚህ ቦታ አስቸጋሪ ነው ጎል ለማስቆጠር፣ የተለየ ኳሊቲ ይጠይቃል። ያን ማድረግ አልቻሉም። አጠቃላይ ግን ሁለቱም የማጥቃት ፍላጎት አለ። ሁለቱም ቶሎ ወደፊት ለመሄድ ይሞክራሉ። ግን ሁለቱም ኳሊቲያቸውን እንዲጠቀሙ የሚያደርግ ችኮላ ውስጥ አይደለም ያሉት። እኔ ሀዲያ የጠበቅኩት ሱራፌልና ተፈራን የያዘ ቡድን ነው። ይበልጥ የነዚህ ሁለት 8 ቁጥሮች ኳሊቲ ተጠቅሞ ድሎችን ይበልጥ መፍጠር ይችላል ብዬ ነው የጠበቅኩትና ይሄ ሚድፊልድ ባይፓስ የሚያደርግ ሩጫዎች በብዛት ታያለ፣ በተለይ በቀኝ ሳይድ ላይና በኤሌክትሪክ በኩል ግን በተለይ የሀብታሙ ሸዋለምን ልምድ በሚገባ እያየን ያለን ይመስለኛል። ግን የሀብታሙ ብቻውን በቂ አይደለም። በኤሌክትሪክም በኩል እንደዚሁ ችኮላዎች ትመለከታለህ እና የመጀመሪያ 40 በዚህ ረገድ ብዙም ስኬታማ አልነበር። በጨዋታው እንግዲህ ቁጥሮችን ስንመለከት ሀዲያ ሆሳዕና 45 ከመቶ የኳስ ቁጥጥር፣ ኢትዮ ኤሌክትሪክ 55 ከመቶ የኳስ ቁጥጥር አላቸው። ሎ ኳሊቲ እንደሆነ የምታውቀው ሳጥን ውስጥ ኢላማውን የጠበቀ አንድ ሙከራ የለም። አብዛኛው በችኮላ በጥድፊያ ውስጥ የሚፈጸሙ ናቸው። በእርግጥ ሁለት ጥሩ ድሎች ናቸው። አንደኛው ያብነት፣ ሌላኛው ደግሞ የብሩክ። ቢያንስ ኢላማቸውን የጠበቁ ሙከራ መሆን ነበረባቸው። እነዚህ ሙከራዎች የተሻለ ኳሊቲ አይተንባቸዋል። ግን በአጠቃላይ ማጥቃት ላይ ሁለቱም አሰልጣኞች ሲመለሱ ስለ ኳሊቲ
ኳሊቲያቸው ያላቸውን ኳሊቲ ማክሲማይዝ ኳሊቲያቸው መሰረት ያደረገ ኳስ እንዲጫወቱ የሚያደርግ ምክር ይዘው የሚመጡ ይመስለኛል። በሁለተኛው ግማሽ ምናልባት ለውጦች ሊኖሩ ይችላሉ ብለን እንጠብቃለን። ታክቲካል ወይንስ የተጫዋች ለውጦች ምን ለማሳደግ ሊሞክሩ ይችላሉ? ለቡድኖቹ መለወጥ የሚችሉ ተጫዋቾች ለምሳሌ በኤሌክትሪክ በኩል አማካይ ላይ ከሀብታሙ በተጨማሪ በዛብህ መለያየው አለ። ተጫዋች ይበልጥ ሳጥና አካባቢ በጣም ቶፕ ኳሊቲ ነው በአገሪቱ ውስጥ ካሉ ተጫዋቾች እና ይሄን ተጫዋች መጠቀም ይችሉበት እድል አለ። ልዩነት መፍጠር ይችላል። በሀዲያ በኩል እንደነ ደስታው አሚሹ አይነት ወጣቶች ተቀይረው ገብተው ኢምፓክት መፍጠር የሚችሉ ተጫዋቾች አሉ። ከዛ ውጪ ፓትሪክ ሲምቦኔ በኤሌክትሪክ አዲስ የውጭ ሀገር ተጫዋች ምናልባት በዚህ ጨዋታ ላይ ሊሰለፍ ይችላል። ከቤንች ላይ የሚነሱ ይኖራሉ። ግን እኔ እዚህ ሜዳም ላይ ኳሊቲ ያለ ብዬ ነው የማምነው እና የአሰልጣኞቹ ቡድናቸውን ይበልጥ በሚፈልጉት መንገድ እንዲጫወት የማድረግ ኳሊቲ የሚለካበት ሁለተኛ 45 ሊሆን ይችላል። ሁለተኛው ግማሽ ላይ ሁለቱ ቡድኖች እንግዲህ ምን ያቀዳሉ መልበሻ ክፍል ላይ ንግግራቸው የሚነግረን ይሆናል። ሁለተኛውን 45 ደቂቃ የጨዋታ ክፍለ ጊዜ እንጋብዛችኋለን። ከኦቢኤን የጨዋታ የቀጥታ ስርጭትን እንድትከታተሉ እንጋብዛችኋለን። ይህ የኢትዮጵያ ፕሪሚየር ሊግ ነው። የሲቢኢ የኢትዮጵያ ፕሪሚየር ሊግ ወደ እናንተ የሚደርስ ይሆናል። ጥሩ ጊዜ ይሁንላችሁ። ጊዜው በማያቋርጥ ምርጫ የተሞላ ነው። የትም ሆነው ከዓለም እኩል እንዲራመዱ ወቅቱ ይፈቅዳል። ለፈጣን ለውጥ መትጋት የግድ ነው። ትክክለኛ ምርጫን ማወቅ፣ በቅጽበት ፍላጎትን መጨበጥ፣ በእጅ ማድረግ የልፋትን ዋጋ ባሉበት ማግኘት መቻል ከጊዜው የዘመነ አገልግሎት በጊዜው ፍጥነትና ልክ አብረናችኋለን። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። የሲቢኢ ኢትዮጵያ ፕሪሚየር ሊግ ሁለተኛ ሳምንት በአዲስ አበባ ስታዲየም የዕለቱ ሁለተኛ ጨዋታ ኢትዮ ኤሌክትሪክ ከሀዲያ ሆሳዕና የመጀመሪያው አጋማሽ ያለ ጎል ተጠናቋል። የሚቆራረጡ እንቅስቃሴዎች፣ በአብዛኛው ፈጣን ሽግግሮችና ቀጥተኛ ማጥቃቶች በሁለቱም ቡድኖች በኩል የተመለከት ነው። የመጀመሪያ አጋማሽ የጨዋታ አቀራረብ ነው። በሁለተኛው አጋማሽ አሰልጣኞቹ እንደዚሁም ቡድኖቹ ምን የተለየ ነገር ያስመለክቱናል እንመለከታለን። በቀለ ኮረንቲን የመሳሰሉ ታማኝ ደጋፊዎች የነበሩት ኢትዮ ኤሌክትሪክ አሁንም በውስን ደጋፊዎች እየተደገፈ እየተበረታታ ይገኛል። ሀዲያ ሆሳዕናዎች ደግሞ በቁጥር በዝተው ነው ዛሬ ይህንን ጨዋታ እየታደሙ የሚገኙት። ኢትዮ ኤሌክትሪክ በ1990ዎቹ በኢትዮጵያ እግር ኳስ ላይ ስሙ ከፍ ያለ ክለብ ነበር። 90 ላይ የፕሪሚየር ሊግ ዋንጫን እንደዚሁም 93 ላይ በድጋሜ የሁለት ምርጥ ትውልዶች ቡድን የነበረው ኢትዮ ኤሌክትሪክ ነው። በነ ኤልያስ ጆሃር፣ ጸጋዬ ዛብ፣ አስገዶም አፈወርቅ፣ ኪሮስን የመሳሰሉ በመጀመሪያ ሻምፒዮንነት ጉዞ ውስጥ ትልቅ አበርክቶ የነበራቸውን ተጫዋቾች ለብሔራዊ ቡድን ጭምር ያበረከተ እና አንዋር ሲናጅ፣ ዳንኤል ተስፋ ማርያም፣ ሁለቱ ያሬዶች እንደዚሁም አክሊሎ ዘፒዮን ጨምሮ ደግሞ የሁለተኛው የፕሪሚየር ሊግ ዋንጫን ሲወስዱ ሌላ ታሪካዊ ተጫዋቾችን እያበረከተ ዮኒ ሁለተኛው አጋማሽ ላይ ምን የተለየ ነገር እንጠብቅ? እንግዲህ የመጀመሪያው አጋማሽ ትንሽ የሚያሰለች አይነት እንቅስቃሴ ነበረው። የመጨረሻዎቹ ደቂቃዎች ላይ ትንሽ ሙከራዎችን ተመልክተናል። በሀዲያ ሆሳዕና በኩል ብሩክ በየነ ያገኘውን አጋጣሚ አለመጠቀሙ ለሀዲያ ሆሳዕና የሚያስቆጭ ነበር። በኢትዮ ኤሌክትሪክ በኩል ደግሞ እንደዚሁ ሄኖክ ገብረ ሕይወት የግቡን ቋሚ ታካ የወጣችው ሙከራ። ሀዲያ ሆሳዕና ከኢትዮ ኤሌክትሪክ ሁለተኛው አጋማሽ ተጀምረዋል። ሀዲያ ሆሳዕና የዚህኛው ጨዋታ ጀማሪ ነው። 0-0 የረፍት ሰዓት ውጤቱ የተጠናቀቀበት ነበር። ከዛው ቀጥለናል። አሸናፊ ኤልያስ ረጅም ኳስ ለማድረስ ሞከረ። መሃል ላይ በፍቃዱ አስረሳኝ፣ በፍቃዱ ሁሴን፣ ሐሰን ሁሴን ለአብነት ተስፋዬ
አብነት ተስፋዬ በፍቃዱን አግኝቶታል። በፍቃዱ ኳሱ የረዘመበት ይመስላል። ሐሰን ሁሴን አገኘው። አሁንም ሀብታሙ ሸዋለም አሸናፊ ጥሩነህ አሸናፊ ፊት ለፊቱ ጸጋ ዛመቶበታል። ተረጋግቶ መጫወት አይመስልም። የመጀመሪያው አጋማሽ በሙሉ ኢነርጂ ባለመረጋጋት የሚገለጽ አይነት ይመስላል። ሁለተኛው 45 ይበልጥ ኳሊቲው ማክሲማይዝ ለማድረግ የሚረጋጋው ቡድን የተሻለ አድቫንቴጅ ያለው ይመስለኛል። ፈጣን የመልሶ ማጥቃት ችግር ሲኖር ይበልጥ የተሳኩ ድሪብል ፓሶች በሀዲያ በኩል ይጠበቃሉ። በተለይ ፈጣን ጨዋቾች ከመያዛቸው አንጻር በኢትዮ ኤሌክትሪክ በኩል ደግሞ ይበልጥ ሀብታሙ ሸዋለም ቡድን እንዲረጋጋ ማድረግ ይችላል። ስለ ሌሎች ጨዋቾች እንቅስቃሴ ውስጥ ኢንቮልቭ ማድረግ ይችላሉ። አጥቂዎቻቸውን ሁለቱም ቡድኖች ማግኘት መቻል አለባቸው በጥራት። ሁለተኛው 45 ለፊት ላይ ኳሊቲ ይታየኛል። አብነት፣ ሐሰን፣ ኢዮብ፣ ከዛ ውጪ ጸጋብ፣ ተመስገን ተመልከት፣ ብሩክ፣ እነዚህ ሁሉ ተጫዋቾች ተመልክተ ጥራት ያለው የጎል ዕድል ኢላማውን የጠበቀ ሙከራ መጀመሪያ 45 ደቂቃ አለማየት በጣም ያስገርም። በሁለት የቋንቋ አማራጮች ይህንን ጨዋታ በቀጥታ በኦቢኤን ቴሌቪዥን እና በኦቢኤን የሁሉም የማህበራዊ ሚዲያ አማራጮች መከታተል ትችላላችሁ። በአማርኛ ኮሜንትሪ አብዱ መሐመድ እና ዮናስ አዘዘ፣ በአፋን ኦሮሞ ኮሜንትሪ ደግሞ በላይ ተሰማ እና ናኦል ሮባ ከእናንተ ጋር እየቆየን እንገኛለን። አሸናፊ ኤልያስ፣ ሀብታሙ ሸዋለም ኳስ ወደ ውጭ ወጥቶበታል። ኢትዮ ኤሌክትሪክ ኳሱን ይዞ ለመጫወት የሀብታሙ ሸዋለምን እርጋታ ይፈልጋል። መሀል ላይ ሱራፌል ጌታቸው፣ ሱራፌል ለተፈራ ላይ ለቆለታል። የተነጠቁ ኳስ ግን መልሶ አግኝቶታል። ሙሴ ተፈራ ወደ ኋላ ለቃላብ ዳግም ንጉሴ ተፈራ ያሬድ በቀለ ቃላብ ውብሸት ረጅም ኳስ አሸናፊ ኤልያስ ተመስገን ብርሃኑን የፈለገ ኳስ ተመስገን ኳሱን አግኝቶት ነበር። ወደ ኋላ ግን ማን እንዳለ ሳይመለከት ነው የሰጠው። ኢትዮ ኤሌክትሪክ ተረጋግተው ለመጫወት ሙከራ እያደረጉ ሁለት ጥቅም አለ። አንደኛው በጥራት ከራሳቸው ሜዳ ወጥተው ድል ይፈጥራሉ። ሁለተኛ ተደጋጋሚ የሀዲያ ሆሳዕናን ፈጣን ማጥቃቶች ሞመንተም እንዳይፈጥር ሀዲያ ሆሳዕና ማድረግ ይችላል እና በዛ ረገድ መጫወት ተገቢ ይመስለኛል። ሀዲያ በኩል ሁለተኛ 45 ምን አይነት ምላሽ ነው? ምናልባት ኢትዮ ኤሌክትሪክን አደገኛ ያለ ኳስ ነጥቋው ፈጣን የመልሶ ማጥቃት ችግር ለመተግበር የሚያደባ አይነት ቡድን ይመስላል ሀዲያ ሆሳዕና። ሀብታሙ ሸዋለም ማጥቃቱን ለማስጀመር ጥሩ ቦታ ላይ፣ ነገር ግን ተፈራን ላይ ነጠቃቸው። ተፈራ ረጅም ኳስ ጸጋ ግዛው ኢትዮ ኤሌክትሪክ ወደ መሀል ሀብታሙ ሸዋለም ግን ኳሱ አስቀድሞ ከመስመር ለቆት አልፎ ወጥቷል። የመልስ ሮራ ለሀዲያ ሆሳዕና ሄኖክ አርፊጮ ወደ ሳጠ ጥሩ ድል ነው። ተመስገን ብርሃኑ በረከት አስገራሚ መከላከል ነው። ዮኒ ምናልባት በዚህ ጨዋታ ቀዳሚ ጎል የማስቆጠር እድል ሀዲያ ያገኘ ይመስል ነበር። አብነት ተስፋዬ ደግሞ በዚህኛው የሜዳ ጫፍ አብነት ተስፋዬ ተጨርፎ ተመልሶበታል። ያሬድ ድንቅ መከላከል። ተመስገን የመጀመሪያ ንክኪ ጥሩ ቢሆን ኖሮ እንኳን ማስቆጠር እድል ነበር። ድጋሚ ያለ ማድረግ በሞከረበት ሰዓት ግን ያሬድ ፋታ ሊሰጠው አልቻለም። በጣም ጥሩ መከላከል ያሬድ ከተመስገን በጣም ድንቅ ፍልሚያ እስካሁን ያለኝ ባለ ነው። ያሬድ የበላይነት የወሰደ ይመስላል። በአንድ አጋጣሚ ብቻ ለብሩክ ቆንጆ ኳስ ክሮስ ማድረግ ችሏል ተመስገን። ለያሬድ ክሬዲት። ከዛ ውጭ ሄኖክ አርፊጮም ተመሳሳይ እዮብ ላይ በላይነት ወስዷል። በዚህ ቦታ ላይ መሳ ናቸው። አሁንም በድጋሜ ኢትዮ ኤሌክትሪክ ተነጥቀ የነበረውን ኳስ መልሶ አግኝተዋል። ሄኖክ ገብረ ሕይወት ወደ ቀኝ መስመር ለአሸናፊ ጥሩነህ። አሸናፊ ኳሱን ተቆጣጥሯል። አሸናፊ ለኢዮብ ኳሱን ማግኘት አልቻለም። ሄኖክ ተመስገን በደንብ ባላንስ አድርጓል። ብሩክ በየነ ወደ ማለ ተፈራ ብሩክ አሁንም ለተመስገን ነበረ ማድረስ የፈለገው። ሚድፊልድ ላይ ተፈራ እንደነ ሱራፌል ያሉበት ሚድፊልድ አልመሰለኝም። ማዲጅ ከኳሱ ጋር ኳስ ለመቀበል ሲመለሱ አታይም። በእንቅስቃሴው ማጥቃቱ ረገድ ተሳትፏቸውን አትመለከትም። ጸጥ ያለ ጊዜ ያሳለፉ ነው። በእርግጥ ሱራፌል አሰልጣኙ እንዳሉት በሌት ሆኖ የተቀላቀለ ቡድኑ ቢሆንም ግን በዚህ ጨዋታ ላይ ኢንፍሉዌንስ ማድረግ አልቻሉ። ቢኒያም በቀለ ረጅም ኳስ ለሐሰን ሁሴን ነበር የላከው።
ያሬድ የማነ ቢኒያም በቀለ ቢኒያም ወደ ሳጥን ጉዳት የገጠመ ይመስላል። ኳሱን ለማግኘት በዘለለበት ሰዓት እግሩ የተጎዳ ይመስላል። ተመስገን ተመልከት የመጀመሪያ ንክኪው ይበልጥ ሁለተኛው ላይ ግን ዞሮ ለማስቆጠር ነበር የሞከረው። ከጀርባው ፉልባክ ተከትሎ የመጣ የለም እንጂ ጀርባውን በደንብ ያይ አማራጭ ተመልከት። ሰፖርት ሌት ሆኖ ነው የመጣው። ሱራፌል አንግሉን አጥቦ ነው በዛ ላይ ለመቀበል ዝግጁ ነው የሆነ አይመስልም። ሄኖክ አርፊቾ ለ11 ዓመታት በታማኝነት ያገለገለውን ክለብ አሁን ደግሞ በአምበልነት እየመራ ይገኛል። የእርሻ ልማት ሰራተኛ የነበረው አባቱ በተደጋጋሚ የእርሻ ልማት ሰራተኞች ውድድር ላይ እንዲገኝ ጋብዘውት ያ ወደ እግር ኳስ ተስቦ እንዲገባ ምክንያት እንደሆነው ይናገራል። ታላቅ ወንድሙ ቀድሞ እግር ኳስን ይጫወት ነበር፣ ግን በክለብ ደረጃ የቤተሰቡ ብቸኛ ተወካይ ክለብ ተጫዋች ሆኗል። ሄኖክ አርፊቾ በድሬዳዋ ከተማ ሌላኛ ያለ ጸጉር ስታካይ ድሬዳዋ ላይ ኮክ ኢትዮጵያን ፕሪሚየር ሊግ በምንሰራበት ሰዓት ደንበኛችን አጥራጋ በተለያየ ሙያ ሄኖክ ለያሬድ ነበር። ያሬድ በድጋሚ ሌላ ኳስ ከሐሰን ተሰጥቶታል። ያሬድ የተመጠነ አይመስልም። ሄኖክ ታይሚንጉ ግሩም ነው። ይህ ኳስ ትንሽ ስህተት ቢኖረው ሀብታሙ ሸዋለም ለኳሱ የቀረበው ተጫዋች ነበረ፣ ግን ሀዲያ ሆሳዕናዎች ተርፈዋል። ሱራፌል መሃል ላይ በድጋሚ ሌላ ስህተት። ሙሴ አስጥሏል፣ ኳሱን ሙሴ አስጥሏል። ብሩክ በየነ ፊት ለፊቱ አሸናፊ ጥሩነህ አለ። ወደ መሃል ለተፈራ ለቆለታል ኳሱን። ብሩክ ለተፈራ ደግሞ ቀይ መስመር ላይ ማጥቃቱ ማስቀጠል የፈለገ ይመስላል። የተመስገን ብርሃኑ ፈጣን ሩጫ፣ አደገኛ ኳስ ለብሩክ ነበረ፣ ግን ጸጋ ዛብ ግዛው ትክክል የወሰነው አይመስለኝም። ወደ ጎል ፊቱ ደረቱን ወደ ጎል አዙሩ ማብረድ አይችልም። ራሱ ጎል ለማስቆጠር ራሱ ማዘጋጀት አይችልም። አብዱ ምናልባት ብሩክን ለማየት ራሱ እንዳለ አለመሆን የሞከረ ይመስላል። በዚህ አጋጣሚ ሰልፊሽ መሆን የነበረበት ይመስላል። በአንዳንድ አጋጣሚዎች ራስን መውደድ ከፊቱ ጎል ኳስ ወደፊት ወደ ጎሉ ዞሮ በደረቱ ቢያበር በቀጥታ ወደ ጎል ማስቆጠር የሚችልበት እድል ጸጋ ሁለተኛውን አጋማሽ ከጀመርን 8 ደቂቃዎች ተቆጥረዋል፣ ግን በሁለቱም በኩል አሁን ሙከራዎችን እየተመለከተ ተረጋግቶ መጫወት ጀመሩ። ተመልከተዋል። ክፍተቶች፣ ቀዳዳዎችን እያዩ ይበልጥ ጨዋታውን ኮንትሮል ለማድረግ የሞከሩ ይበልጥ ደግሞ ኢትዮ ኤሌክትሪክ ሀዲያ ይበልጥ ራሳቸው ለመልሶ ማጥቃት አዘጋጅተው ነው የሚጫወት። የሚስማማቸው ይመስለኛል። ከዛ ውጭ አማካይ ክፍል ላይ ኢትዮ ኤሌክትሪክ በጣም የተሻለ ይመስላል። የሚጠበቅባቸው ወደፊት ጠጋ ብሎ የቅድሞ አይነት ድሎችን መፍጠር። አሁንም ከኋላ ሀብታሙ ሸዋለም በደንብ ተረጋግተው እንቅስቃሴውን አቀዝቅዘው በራሳቸው መንገድ ለመውጣት እየሞከሩ ነበረ። ነገር ግን በረከት ቢኒያም በቀለ በረጅሙ የመታው እዮብ ኳሱን ለማግኘት ሞክሮ ነበር፣ ግን ያሬድ በቀለ ቀድሞ ዝግጁ ሆኖ እየጠበቀ ነው። ያሬድ በቀለ በውስን አጋጣሚዎች እነ ፔፔ ሰይዶ ሲቀጡና ሲጎዱ ተቀይሮ ከመግባት ውጭ ይህን ያክል የቀዳሚ ግብ ጠባቂነት እድል አልነበረውም። ዛሬ በዚህ የውድድር ዘመን ያን ማግኘት ችሏል። ሐሰን ሁሴን ሐሰን ጥሩ ኳስ ነው። እዮብ አልፎታል። ጥፋት አይደለም። እሱም አልጠየቀም። ሀሳቡ ጥሩ ነበረ። ጥሩ ኳስ ከአብነት መጀመሪያ ኳስ ፍላይንግ ታክል ኳሱን ማግኘት አልቻለም። ካሌብ ጥሩ ድል ነበር፣ ግን የቃላቡሸት ሸርተቴ ጥፋትም ሳይሰራ ግን ኳሱን እንዳይጠቀም አድርጎታል። ያሬድ በቀለ በረጅሙ መሃል ላይ አሸናፊ ጥሩነህ በረከት ወልደ ዮሐንስ አብነት ተስፋዬ ከዳግም እስካሁን ኳሱ አልነበረም። እዮብ ነው መስመር ቀይሮ አሁንም እየተፋለመ ያለው። ተፈራ ላይ ጥፋት ተሰርቷል። ሐሰን ነው ጥፋቱን የሰራው። ሁለት በግራም በቀኝም እዮብ ቦታ ይቀያየረ ነው እያስቸገረ ያለው። በመጠኑ ከሀዲያ ተጫዋች ፔስ ለመብለጥ የሚያደርገው ጥረት መጠኑ የከበደው ይመስላል። ከዛ ውጭ ግን ሁልጊዜም ዝግጁ ነው። ማጥቃት እንቅስቃሴ ወቅት ራሱን አማራጭ በማድረግ
መልሶ ማጥቃቱ የመከላከል ታክቲካል ፋውል ሐሰን ማጥቃቱ ቶሎ እንዳይጀመር ነው ጥፋቱን የሰራው ተፈራ ንለይ ላይ ያስቀድሞ ሄኖክ ክሊር ያደረገው ኳስ በጣም ድንቅ ነው። ከመስመር የተሻገረ ኳስ በጣም ሄኖክ ረጅም ኳስ ሄኖክ ተመስገን ብርሃኑ ኳሱን መቆጣጠር አልቻለም። አሁን ሄኖክ ገብረ ሕይወት ተፈራ ጥሩ ኳስ ይመስላል ለጸጋብ ብሩክና ተፈራ አንዱ ላይ ተቀባበሉ። አሁን ለተመስገን ብርሃኑ ጥሩ ኳስ ደርሷል። ዛሬ ያሬድ የማነ በጣም ግሩም ብቃት ላይ ነው የሚገኘው። የተመስገን ፈርስተቾች ዛሬ ኖትሮ አይደሉም። አንተ ማርከርን አንዳንድ በመጀመሪያ ፈርስተች የምታመልጥባቸው አጋጣሚዎች አሉ። እነዛን የተጠቀመ አይደለም። ያሬድ ግን ቶፕ ዋን በስፒድ ማች አድርጎታል። አንድ ለአንድ ማች አድርጎታል። ጥሩ አድርጎ ተቆጣጥሮታል ያሬድ ተመስገን። አሸናፊ ኤልያስ አሁንም ኢትዮ ኤሌክትሪክ በድጋሚ የሀዲያ ሆሳዕናን ማጥቃት እያቋረጡ ናቸው። አብነት ተስፋዬ ጥፋት ሰርተዋል። አብነት ተስፋዬ ዳግም ንጉሴ ላይ ዛሬ ከፊታቸው ሙሴ ከቤላ ነው ያለው። ብሩክ ማርቆስ የዚህ ቡድን ያለፉት 2 ዓመታት ቋሚ ተሰላፊ ነበር። ሌላ እክል ካልገጠመው በስተቀር ቦታውን ከሱ ሌላ የሚሸፍን ተጫዋች አልነበረ። ሙሴ ከቤላ ዛሬ ብዙ ጫና የተፈጠረ ለቻለ ሽፋን ለመስጠት ሙከራ እያደረገ ነው። ሄኖክ ጥሩ ኳስ ነበር ለአብነት ለማድረስ የሞከረው፣ ነገር ግን ያሬድ በቀለ ጨዋታውን አደጋ የሚያነብበት መንገድ እስካሁን ጥሩ ነው። ሙሴ ሄኖክ አርፊጮ ለግብ ጠባቂ ነው ያደረሰው። ሁለተኛውን አጋማሽ እንደጀመረን ትንሽ ቴምፖ ፈጠን ያለ ይመስል ነበር። በሁለቱም በኩል ቀድሞ ጎል ማስቆጠር ከፊት የመሆን ጉጉትን ተመልክተን ነበር። አሁን እነዛ ፈጣን ምልልሶች የቀዘቀዙ ይመስላሉ። አሸናፊ ኤልያስ ረጅም ኳስ ነው የተላከው። ግብ ጠባቂው አሸብር ቀድሞ ባያገኘው ጸጋብ ግዛው ኳሱን ለመጠቀም እድል ነበረው። አሁን ደግሞ አሸናፊ ጥሩነህ መሀል ላይ ተፈራ ተቀብሏቸዋል። ጸጋ ተፈራ ንለይ ወደ ኋላ ዳግም ቀላብ ኳሱ ጋር መድረስ አልቻለም። ኢትዮ ኤሌክትሪክ 245 ይበልጥ የተሻለ ተረጋግቶ ለመጫወት የሞከረ ነው። ምናልባት የሚቀረው አታኪንግ ሰርድ ላይ ይበልጥ ድሎች ክሬት ማድረግ ይመስለኛል። ቤንች ላይ በዚህ ረገድ አንድ ውድ ግራገር አላቸው። በዛ በመላይ ምናልባት አሰልጣኝ ዘሪሁን ወደ ኋላ ተመልክተው ይህን ተጫዋች የሚያስነሱበት ሰዓት የደረሰ ይመስለኛል። ይበልጥ ዶሚኔት አድርገዋል። ወደፊት ጠጋ ብለዋል። ድሎች መፍጠር ነው የሚያስፈልጋቸው። ይበልጥ ማጥቃቱን ሪንፎርስ ማድረግ አለባቸው። እዚህ ረገድ በዛ በጣም ጥሩ ኳሊቲ ያለው ምናልባት የሚተዋወቅበት ጊዜ ሩቅ ላይሆን ይችላል። አብዱ በሀዲያ በኩል ፔስ ኢነርጂ እየቀነሰ መምጣቱ አይቀርም። በተለይ በጣም ብዙ ስፕሪንት ያደረጉት ተጫዋቾች አሉ በመልሶ ማጥቃት ችግር። ደስታው ሚሾ ሌላኛው እዚህ ቡድን ውስጥ ያለው ከቤንች ላይ ካሉ ተጫዋች ቁልፉ ተጫዋች እንዳለ ነው። ሄኖክ አርፊጮ ኳስ ለማውጣት በሚሞክርበት ሰዓት ኢዮብ ጋር ንክኪ ነበረው፣ ወድቋል። ግን ጨዋታውን መቀጠል ይችላል። እንዳላለማየሁ የሚባል ለኢትዮጵያ መድህን ለወላይታ ድቻ ሲጫወት የምናውቀው ተጫዋች የኔ አይድል ነው፣ የኔ የምንጊዜም ሞዴሌ ነው ሲል ይናገራል። በፕሪሚየር ሊጉ ከገጠምኳቸው አጥቂዎች እንደ ሳሙና እየተመለጨለጨ ለመያዝ ያስቸገረኝ አቡበከር ናስር ነው ብሏል። አሁን እዚህ ሊግ ላይ አቡበከር ናስር የለም። የሁሉንም ተከላካዮች ወክሎ ይመስለኛል። አሁንም ሌላ ድል አግኝተዋል። ምናልባት ኢትዮ ኤሌክትሪክ ሀብታሙ ሸዋለም ለሄኖክ በፍቃዱ አስረሳኝ ተነጠቁ። አደገኛ ስፔስ ታይም እና ስፔስ በጣም ውድ የሆነበት ቦታ ላይ በጣም በርካታ ስህተቶች ነው የሚሰራው። ኤሌክትሪክ ምን ይፈልጋል ያልኩ እንዲህ ዶሚኔት ባደረጉበት ሰዓት ድሎችንም ክሬት ማድረግ አለባቸው። ቢናም በቀለ በረጅሙ ይቅርታ ጠይቋል፣ ያስጠይቃልም የመታው ኳስ። 1 ሰዓት ተቆጥሯል። ጨዋታውን ከጀመርን ሀዲያ ሆሳዕና 0 ኢትዮ ኤሌክትሪክ 0 ናቸው። እስካሁን
በ245 በሀዲያ በኩል ወደፊት በጣም ቸግሯል ከራሳቸው ሜዳ ለመውጣት ኤሌክትሪክ አየ ኳስ መቆጣጠር ስለጀመረ ቶሎ ወደፊት የሚሮጡባቸው ኳስ ማግኘት አልቻሉም አብዱ ሀዲያዎች ምክንያቱም ኤሌክትሪኮችን በጣም ኮንትሮል እያደረጉ ነው ጨዋታው ኳስ የሚነጠቁበት ሰዓት ደግሞ እዛው ቶሎ አፍነው ነው ፈጣን መልሶ ማጥቃት ችግር እንዳይተገብሩ ሀዲያዎች ኒውትራላይዝ በማድረግ በኩል ጥሩ ናቸውና ለዚህም ይመስለኛል ኤሌክትሪኩን ግብ ጠባቂ ብዙ ቸገሩ 245 ላይ ያላየን ሱራፌል ጌታቸው ጥሩ ኳስ ነው በግራ መስመር ይዞ እየሄደ ያለው ሱራፌል ግን የመጨረሻ ንክኪው ልክ አይደለም ተገፍቻለሁ እያለ ነው ግን አልቢትሩ ጆሮ አልሰጡትም ሀብታሙ ሸዋለም ሄኖክ አርፊጮ ወደ ኋላ ላይ ያሬድ በቀለ ያሬድ የሚቀበለው ተጫዋች እየፈለገ ነበር በረከት ወልደ ዮሐንስ በፍቃዱ ሐሰን ሁሴን ኳሱን ተቆጣጥሯል ቀጣይ ምንድነው የሚያደርገው ሐሰን ሁሴን ፊት ለፊቱ ቃልአብ አለ ሐሰን ሁሴን ጥፋት ሰርቷል ሐሰን ቃልአብ ጥሩ ለእንቅስቃሴው ለአንድ አጋጣሚ ጥሩ ትኩረት ሰጥቶ ነበር ቤስ ዋን በኤሊጉ ቤስ ወጣት ተከላካይ ቃልአብ አርጋታው ፈጥኖ አይወስንም አጥቂው ሳይወስን እሱ ቀድሞ አይደለምና በጣም ጥሩ ኳሊቲ ያለው ተጫዋች ምናልባት ቃልአብን ሊያልፈው የሚችለው ሐሰን በጥሩ ታይሚንግ ጥሩ ሩጫ የሚያስሮጥ ፓስ ካገኘ ሊያልፈው ይችላል ከዛ ውጪ በጣም አስቸጋሪ ያሬድ ኳስ አሁንም በፍቃዱ ጥፋት ተሰርቷል ሄኖክ ነው ጥፋት የሰራው ብሩክ በየነ አሁንም ሞመንተሙን ለማግኘት የሚፈልገውን አይነት ፈጣን ፔስ ለማስቀጠል አልቻለም እንቅስቃሴዎቹ በየሰዓቱ እየተቆራረጡበት ነው ሄኖክ ነው አሁን ጥፋት ሰርቶ እንቅስቃሴውን ያቋረጠው የቅጣት ምት አግኝቷል ሄኖክ አርፊጮ የቅጣት ምቱ መታ አብነት ተስፋዬ ጥሩ ድል ይመስላል አብነት ወደ ኋላ መለሰው አሸናፊ ጥሩነህ የሚቀበሉ ተጫዋቾች ፊት ለፊት ነበሩለት ግን ራሱ እዛው ያዞረ ነው አሸናፊ ጥሩነህ አይ ነው በቃ ፓሶች እንደሚበላሹ በካመንክ ሪሳይክል ታደርገዋል አሁን ኤሌክትሪክ በጣም ጥሩ ኳሊቲ ያዩ ያሉት በጣም ጥሩ ኦፖርቹኒቲ ካለ ቶሎ ፓስ ማድረግ ከዛ ውጪ ግን መልሶ ለካውንተር ከሚዳረጉ ይልቅ ሪሳይክል አድርገን እንደገና ኳሱን መጫወት የምችልበት ድል አለ ምናልባት ላክ የሚያደርጉት አታኪንግ ሰር ላይ ደርሰው ጥራት ያለው የጎል ዕድል መፍጠር ነው ከዛ ውጪ ግን ቢያንስ የሀዲያ ሆሳዕና የመጀመሪያ 45 የሩጫዎች ከተጀርባ ያለው ሩጫ መክታት ችሏል በዚህ ኳስ ቁጥጥርና ጥሩ ነው ግን መጨረሻው ፋይናል ሰር ላይ መድረስ አልቻለም እድል ብዙ መፍጠር አልቻለም ታይት ስፔሶች ላይ አለዚህ ነው በዛብህ የሚለው ስም ቅድም የጠራውላ አብዱ ኢዮብ ጥሩ ቦታ ላይ የጨዋታው ምርጡ አጋጣሚ በኢትዮ ኤሌክትሪክ በኩል ኢዮብ ገብረ ማርያም ጥሩ ሙከራ ጥሩ ሴቭ በያሬድ በቀለ በኩል 64 ደቂቃ ስንቆይ እንደዚህ አልታደልንም ወደ ኋላ ወጣ ሁለቱም ተመልከተዋል አብነትም ኢዮብም ጥሩ ኮምቢኔሽን መጀመሪያ አብነት ባነው ኢዮብ ለአብነት ነበር አሁን ደግሞ አብነት ለኢዮብ ቆንጆ አድርጎ ነው ያጫወተው ስፔስ አለ ከፊቱ ተከላካይ አማካይ ውስጥ ክሎዝ አላጣጥቧል ተከላከሉ በጣም ጠንካራ ምት ነው ምናልባት ለያሬድ ጥሩነቱ ኳስ ፊት ለፊት መምጣቱ ብቻ ይመስለኛል ሳይድ ቢዝ በፍጹም ኳስ መያዝ የሚቸገር ይመስለኛል ምናልባት አንዳንድ ሳጥን አካባቢ ክሬት ማድረግ በማችልበት ሰዓት ከሳጥን ውጭ ስፔስ ሲገኝ እንደዚህ ኳስ መምታት ሌላ ጥሩ አማራጭ ነው በጣም ጥሩ ውሳኔ ነው ኢዮብ የወሰነው ላማን የጠበቀ የመጀመሪያ ሙከራ ከአንድ ሰዓት በኋላ አብዱ በጣም ቆይተናል ግን በጣም ግሩም ሙከራ በግብ ጠባቂው ያሬድም አንዳንዴ እስካሁን ስላልተመታ አንቲሲፔት ላታረግ ይችላል እና ንቃቱ ጥሩ ትኩረት ማጣት ግብ ጠባቂዎች ካልተሞከረባቸው ብዙ ጊዜ ያጣሉ ከአንድ ሰዓት በኋላ ጥሩ ሙከራ ተመልክተናል ያሬድ በቀለ ራሱን አይን ውስጥ ያስገባበት ሴቭ ነው በርግጥ ኳሱ ፊት ለፊት የመጣለት ቢሆንም ትኩረት አለማጣቱም ያስመሰግነዋል ሌላ ረጅም ኳስ በዛኛው የሜዳ ጫፍ ደግሞ አሸብር ተስፋዬ አሸናፊ ጥሩነህ ኢዮብ ወደ መሃል ሄኖክ ገብረ ሕይወት በፍቃዱ ፊት ለፊቱ አለ የተበላሸ ኳስ ጥሩ ድል ይመስላል አብነት ተስፋዬ ጥፋት አይደለም ብለዋል አልቢትሩ በስህተት የተገኘ ኳስ ነበር አብነት ተስፋዬ አልተጠቀመበትም በኢትዮ ኤሌክትሪክ በ14 ቁጥር መለያ በታሪካዊነቱ
የሚታወቀው የአፈወርቅ ኪሮስ ቁጥር ነው 14 ለ17 ዓመታት ቡድኑን በአምበልነት የመራው ከዲ ቡድን ጀምሮ ሳይቀይር የለበሰው 14 ቁጥር መለያ። ኢትዮ ኤሌክትሪኮች ታሪካዊ ተጫዋቾቻቸውን ዝርዝር ሲያነሱ ይህንን ቁጥር አይረሱትም። አብነት ተስፋዬ ኢትዮ ኤሌክትሪኮችን ሊያስጨፍር መሪ ሊያደርግ የሚችል አጋጣሚ በመጀመሪያውም ጨዋታ እሱ ነበር የአሸናፊነቷን ጎል ያስቆጠረው። አሁን ግን ለትንሽ አመለጠው። ሱራፌል ተፈራ 245 አብዱ ኢትዮ ኤሌክትሪክ ኳስ ቁጥር ነው ደጋግመን ያወራን። ኦፍ ዘ ቦል ተመልከታቸው። ኳስ እንዳጡ ምን ያህል ጫና ፈጥረው ሀዲያዎች በስተት እንኳን አንድ ጥሩ የመልሶ ማጥቃት እንቅስቃሴ እንዲፈጥሩ አልፈቀዱላቸውም። ሰከንድ ሃፍና ያለ ኳስ ያላቸው ትጋት ልዩ ነው። ከኳስ ጋር ተመልከት ጫና ፈጥረው ፎል ያለበት ንክኪ ያለ ይመስላል። ለዛት ስፒድ ላይ ያለ ተጫዋች ከጀርባ ትንሽ ንክኪ ሊጥል ይችላል። በቂ ንክኪ አይደለም ብለው ሊሆን ይችላል አርቢትሩ፣ ግን አድቫንቴጅ ነበረው። የሚገባው መያዝ አልቻለም። አሸናፊ ኤልያስ በረጅሙ የመታው ኳስ ለግብ ጠባቂው አሸብር ተስፋዬ ነው የደረሰው። ኢትዮ ኤሌክትሪክ ጥያቄ የጠየቀን ሀዲያ ምላሽ ለመስጠት ይሞክራል፣ ግን አብዛኞቹ በተለይ ማጥቃት ላይ ያሉት ተጫዋቾች ከጨዋታ ውጭ ሆነዋል። ኳስ ይደርሳቸው ብሩክ 245 ሰዓት ውስጥ ኳስ አላገኘም። ሱራፌልን ያየን አይደለም። በዛኛው ሴት ጸጋብና ተመስገን ኦልሞስት ከጨዋታ ውጭ ሆነዋል። ኤሌክትሪክ ጥሩ የጨዋታ 245 መሻሻል ነው ያሳየውና ለዚህ ክሬዲት ይገባቸዋል። ጎል ማስቆጠርና ማሸነፍ ደግሞ ይበልጥ 245 ለአሰልጣኞች ክሬዲት እንዲሰጥ የሚያደርግ ነው። ምናልባት በዚህ ረገድ ስኬታማ አይደሉም። ከቤንች ተነስቶ ውጤት የሚቀይር ተጫዋች ደግሞ መመልከት ያለባቸው ይመስለኛል። አሁን የዚህ ጨዋታ ውጤት ለመቀየር ሐሰን ሁሴን ጉዳት ገጥሞታል። ኳስ ለማቆም በሞከረበት ሰዓት ነው። እንደዚህ አይነት ጉዳቶች ብዙ ጊዜ የሃምስትሪንግ ጉዳት ሲሆኑ እንመለከታለን። ይሄኛው ግን ከዛ የተለየ ሊሆን ይችላል። ሕክምና እንዲደረግለት ጠይቋል። ዮብ አብነት ጥሩ ኮምቢኔሽን። ዮብ ፓወርፉል ነው። ኳሱ ያሬድን አንገዳግዶታል። ምን ጥያቄ የለውም ኃይሉ። ነገር ግን ግራ ቀኝ ጥቂት ሳይድ ቢዜ ኳስ ሌላ ድንቅ ጎል ሊያስቆጥር ሊሰጠዋል። ዮብ ቆንጆ ኳስ ሙከራ የተመለከትነው 68 ደቂቃ አንድ ኢላማውን የጠበቀ ሙከራ። አብዱ ሐሰን ሁሴን አብዱ የሃምስትሪንግ ወይም ጉዳቱ ከጨዋታ ውጭ የሚያደርገው አይደለም። ጉልበቱ አካባቢ የያዘው ምናልባት ዲስኮምፈርት። አሰልጣኝ ካሊድ መሐመድ ቅያሬ የሚያደርጉበት ጊዜ ይመስላል። ምክንያቱም ቡድናቸው ከማጥቃት ርቋል። ፈጠራም ደግሞ እየጎደለው ነው። ቡድኑ በፈጠራው በእጅጉ ተበልቷል። ሁለቱም አሁን ፈጥነው ወደ ቤንች መመልከታቸው አይቀርም። ኤሌክትሪክ ጥሩ ብልጫ ወስዷል። ጫና ፈጥሮ የሚጫወቱበት ሰዓት ደግሞ ክሬት የሚያደርጉት ተጫዋቾችን ደግሞ ጣል ቢያደርጉበት አሰልጣኙ ውጤት ማምጣት ይችላሉ። ሀዲያ ከኳስ ጋር 245 ብዙ አልቆዩም። ማጥቃቱ ሳስተዋል። አብዛኛው ያየን ያለነው ቢዚ ሆኖ ያየን ያለነው ከወገብ በታች ያሉት ተጫዋቾች ነው ከሙሴ ከቤላ ጀርባ። በሀዲያ ሆሳዕና በኩል ካሊድ መሐመድ ሁለት ተጫዋቾችን እየቀየረ ነው። ደስታ ዋሚሾና ናትናኤል ሞገስ የሚገቡት ተጫዋቾች ናቸው። ቃላቡ ብሸት ተቀይሮ ወጥቷል። ቃላቡ ብሸት እንደዚሁም ተፈራ አንለይ። እነዚህ ቅያሬዎች በቀጣይ የጨዋታው እንቅስቃሴ ላይ ምን ሊነግሩን ይችላሉ? ኖኒ ቃላብ መቀጠል አልቻለም። መጀመሪያ አካባቢ ምን አልገው እርግጠኛ አይደለሁም። ተፈራና ቃላብ ይመስሉኛል የወጡት። ስለዚህ ኤኖክ አርፊጮና ዳግም ሴንተር ባክ ማለት ተከላካዮች ሆናሉ። ብሩክ በየነ ብሩክ ጥሩ ኳስ ነው። ሱራፌል ለጸጋብ አሁንም ግራ መስመሩ ላይ ጥሩ ኳስ ነበረ ይዘው ለመሄድ የሞከሩት በረከት ወልደ ዮሐንስ ኳሱን ነጥቋቸዋል። አንደኛው ቅያሪ ፎርስድ ይመስላል። ቃላብ ምናልባት ዲስኮምፈርት ያለው ይመስለኛል። በዚህ ምክንያት አሁን ኤኖክ አርፊጮ ይበልጥ የማልት ተከላካይ ነው የሚሆነው። ደስታው ሚሾ ከፊት ጸጋብ ጥሩ ኳስ ይዞ ሳጥን ውስጥ ተገኘ። ጸጋብ ከበረከት ጋር የቀድሞ የሀዲያ ሆሳዕና ተከላካይ ከእግሩ ስር ነው ኳሱን የወሰደበት። የማዕዘን ምት በዚህኛው አጋማሽ የመጀመሪያ የማዕዘን ምት ነው ሀዲያ ሆሳዕናዎች ያገኙት። በኢትዮ ኤሌክትሪክ በኩልም ቅያሬዎች የሚያስፈልጉበት ሰዓት ላይ የደረሰን ይመስለኛል። የዛሉ እግሮች እድሳት ይፈልጋሉ።
ጸጋብ ግዛው የማዘምቱን ለማሻገር ተዘጋጅቷል። ጸጋብ የማዘምቱን አሻገረ። ጥፋት ተሰርቷል። ተመስገን ብርሃኑ ነው ጥፋቱን የሰራው። ጸጋብ ወደ ጎል ከመግጨት ይልቅ ሌላ ሁለተኛ እድል ነው የሞከረው። አሲስት በራሱ ምክንያት ራሱን አደጋ ውስጥ አስገብቶ ነበር። አሸናፊ ጥሩነህ መሀል ላይ በፍቃዱ አስረሳኝ ተነጥቀዋል። ተመስገን ብርሃኑ ተመስገን ጥሩ ኳስ ነው ያደረሰው። ግሩም ሙከራ ነው። ከጎል ከሙከራ ከራቁ ቆይተዋል ሀዲያ ሆሳዕናዎች። የግብ ጠባቂውን መውጣት ተመልክቶ ነበር የሞከረው እና ድንቅ ኳስ። የኤሌክትሪክ የማል ተከላካዮች በሙሉ የተሳሳተ አቋቋም ላይ የነበሩት ጸጋብ በጣም ድንቅ ኳስ ነው ያገኘው። አምና ኳስ ኢላማው መጠበቅ አልቻለም። ጥሩ ሩጫ ነው። ግብ ጠባቂው ገና ሳይወስን ነው ኳሱን ለመምታት የሞከረው። ቢያንስ ኢላማውን የጠበቀ ሙከራ ማድረግ አልቻለም። ጥሩ አጋጣሚ ነበር። እስካሁን 245 የተሻለ የጎል ሙከራ ነው በሀዲያ በኩል። በኢትዮ ኤሌክትሪክ በኩል አሰልጣኝ ዘሪሁን ሸንገታ 2 ቅያሬዎችን አድርገዋል። አብዱ ሐሰን ወጥቶ ፓትሪክ ሲቦማኔ ይገባል። እንደዚሁም አንዋር ከድር በኢትዮ ኤሌክትሪክ ታሪክ የ8 ቁጥር መለያ 8 ቁጥር ትልቅ ታሪክ ያላት መለያ ነች። የኤልያስ ጁሃር ምናልባት ኢትዮ ኤሌክትሪክን ከስኬትም ከታሪክም ጋር ስናነሳ ቀድመ ነው አእምሯችን ውስጥ የሚመጣው ኤልያስ ጁሃር። ግራኝ ነው ቀኝ ነው ኤልያስ ጁሃር? ግራኝ። በሁለቱም በደንብ መጫወት ይችላል ይሉታልና አንዳንዶች ግራ ነው ቀኝ ነው ለማለት እንቸገራለን ይላሉ። እንደ ኢትዮጵያዊው ራያን ጊግስ ልትለው ይችላል። ኳስ በስፒድ እየሄደ ከመስመር ላይ ማቆም ሳያስፈልገው ክሮስ አድርጎ ጎል እንድታስቆጥር ያደርጋል። ይህንን ቁጥር ታሪክ ነው ለኤሌክትሪክ ታሪክ ነው። አሁን ያሉበት ጊዜ የሚያሳይ አይደለም፣ ግን ይህን ጨዋታ ለማሸነፍ አሁን የገቡት ተጫዋቾች ይበልጥ ማጥቃቱን ማጠናከር አለባቸው። በእርግጥ በዛብን ነበር የጠበቁት አብዱ፣ ነገር ግን አሰልጣኙ ያመኑባቸው እነዚህ ተጫዋቾች ነው ለውጥ ሊፈጥሩ ይችላሉ። ኢዮብ ጥሩ ኳስ ይዟል። ኢዮብ ለፓትሪክ ነበር የሰጠው። አመለጣቸው የኢትዮ ኤሌክትሪኮች በድጋሜ። ፓትሪክ አይደለም ማነው እዛ ቦታ ላይ የደረሰው። ሄኖክ ግን ሁነኛ ኳስ አስጣለ። ሱራፌል የተጎዳ ይመስላል። 74ኛ ደቂቃ ላይ ኢትዮ ኤሌክትሪክ ሌላ እድል። ኢዮብ ምን አይነት ሩጫ ነው ከሄኖክ ካርፊጮ ጋር። አትቀይሮ የገባው ፈጣኑ አጥቂ ሲቦማኔ ነው። ያሬድ ኳሱ መያዝ መቆጣጠር አልቻለም። ሄኖክ ካርፊጮ እነዚሁ ለመጀመሪያ ጊዜ 245 ላይ በኢዮብ ግን ያሬድ ውሳኔ ትክክለኛ ይመስለኛል። ኳሱን እሱ ከራሱ ከገጨ በኋላ ነው የተመለሰው። ኳሱ በጣም አስገራሚ ነው። ድጋሚ የመጣው ኳስ አደገኛ ነበር። ተረባርበው ነው ያዳኑት። በዚህኛው አጋማሽ ንጹህ የጎል አጋጣሚዎችን በመፍጠር የአሰልጣኝ ዘሪሁን ሸንገታ ልጆች የተሻሉ ናቸው። ቅያሬዎቹም ያንን የሚደግፉ ሆነዋል። የመልሱ ዶራ ኢትዮ ኤሌክትሪክ 15 ደቂቃዎች ከ90 ደቂቃ ይቀራሉ። የኤሌክትሪክ መስመር አጥቂዎች ከሀዲያ የሚለያቸው ሰፖርት ይፈልጋል። ጠብቀው ነው የሚጫወቱት በደንብ ሀዲያ በኩል ይበልጥ ሳጥን ጋር ወጣ በፍጥነት መድረስ ከዛ በኋላ ድሎችን መፍጠር አይነት ነገር ነው የሚጫወቱና ሰፖርት ሲደጋግፉ አታይ። ማጥቃት ላይ ብሩክ ኦልሞስት ከጨዋታው ተነጥሏል። አብዱ አሸናፊ ጥሩነህ የመልሱ ዶራውን ያስጀምራል። ይህ የተጎዳ ተጫዋች ተመስገን ብርሃኑ ይመስለኛል። በሀዲያ ሆሳዕና በኩል ከሜዳ ውጭ ነው ያለው። ሙሴ ሌላ የመልሱ ዶራ ተመስገን እንዲገባ ተፈቅዶለታል። የመጀመሪያው ጨዋታ በዚህ ሰዓት ጎል አስተናግዷል። 73ኛው ደቂቃ ላይ ባህር ዳር የአርባ ምንጭ አሁንም ሙሴ ሌላ እድል። ሄኖክ አርፊጮ በረጅሙ ያወጣው ኳስ የመልሱ ዶራ ለኢትዮ ኤሌክትሪክ። አሸናፊ ጥሩነህ ጥሩ ኳስ ነው የሰጠው። ሀብታሙ ሸዋለም አመለጠው። ሀብታሙ ሸዋለም ሁለተኛ የኳስ ንክኪው ላይ ውሳኔው ልክ ስለመሆኑ እርግጠኛ አይደለንም። በድጋሚ ሄኖክ መሃል ላይ ተነጠቀ። ሄኖክ ቢኒያም በቃለ ቢኒያም በረከት ቢኒያም በድጋሜ አንዋር በድሩ ጥፋት ተሰርቶበታል። አንዋር በወልዲያ ከአሰልጣኝ
አሰልጣኝ ኻሊድ ጋር ሰርቶ ነበር። አሁን ተቃራኒ ሆኖ የቀድሞ አሰልጣኙን ይገጥማል። ጥፋት የተሰራበት እሱ ነው። ምንድነው የተፈጠረው ግጭት? አንድ ላንፍ ፍትጊያዎች አሉ። ለአሰልጣኙ ዋና አርቢትሩ ማረጋጋት ተጠበቅባቸዋል። በፍቃዱና ብሩክ ያልተስማሙበት ነገር አለ። ብሩክ ፍራስትሬት ያደረገ ይመስለኛል። 2045 ለብዙ ከኳስ ጋር አላየሁትም፣ ተነጥሏል። የቅጣት ምት አግኝተዋል ኢትዮ ኤሌክትሪኮች። ቢኒያም በቀለ መሀል ሜዳ ላይ የተገኘውን ቅጣት ምት ለመምታት ተዘጋጅቷል። ግን ከዛ መሀል የነበረ ጭቅጭቅ ሁለቱ የቡድን አምበሎች ተጠርተዋል። ሀብታሙ ሸዋለምና ሄኖክ አርፊጆ በአልቢትሩ ሄኖክ አክሊሉ ተግሳጽ ደርሷቸዋል። ተጫዋቾቻችሁን ተቆጣጠሩ፣ ምከሩ ነው። በፍቃዱና ድንበር ግጭት ነው የቦታ ነው ማልዳኛው ይበልጣው ጥሩ ነው ያደረጉት። አምበሎቹን ጠርተው ይበልጥ ማረጋጋት አለባቸው። ደቂቃዎች የገፉ ሲመጡ ፕሬሸር አለ። ከዚህ በኋላ ጎል የሚቆጠርበት ቡድን ማገገም አይችልም። አብዱ ለዛም የሚሆን ጊዜ የለም ወይ ደግሞ እንደ ግርማ ዲሳሳ መሆን አለበት። ልክ ተጨማሪ ደቂቃ ላይ ነው። በፍቃዱ ጥሩ ኳስ ነበር፣ ጥሩ ቦታ ላይ ጥፋት። ቅጣት ምት ለኢትዮ ኤሌክትሪክ በኦቢኤን የ2018ን የሲቢ ኢትዮጵያ ፕሪሚየር ሊግ ጨዋታዎችን በቴሌቪዥን እንደዚሁም በሁሉም የማህበራዊ ሚዲያ አማራጮች በቀጥታ እየተከታተላችሁ ነው። ሃይላይቶችን ጨዋታ ቢያልፋችሁ ደግሞ የጨዋታውን ሃይላይቶች ጨዋታው እንደተጠናቀቀ በየኦቢኤን ዩቲዩብ ቻናል በቀጥታ ታገኛላችሁ። ስለዚህ የሚቋረጥ አብሮነት የለም። ከጨዋታ እንቀጥላለን። ሙሴ ከቤላው ገና አደገኛ ጥፋት ሰራው። ጥሩ ጊዜ ነው ያሳለፈው። አደገኛ ቦታ ነው። በጣም አስጨናቂ ይመስላል። ምክንያቱም ለጎል ቅርብ ነው። ይሄን ኳስ እንዲጠቀም የሚያስችል ኳሊቲ በኤሌክትሪክ በኩል አለ። ማን ነው የሚመታው? ለግራ እግር ተጫዋች የሚመች ቦታ ነው። በፍቃዱ ተቀይሮ የገባው ፓትሪክ ሲቦማኔ ለቅጣት ምቱ ተዘጋጅቷል። ዘርበሉልኝ እያለ ነው። ግራኝ ነው። ቦታ ለግራኝ በጣም የሚመች ቦታ ነው። የሀዲያ ሆሳዕና ደጋፊዎች በዚህ ደቂቃ የተገኘው ቅጣት ምት ቦታው አሳስቧቸዋል። ፊታቸው ላይ የምንመለከተው ጭንቀት ያ ነው። በመጀመሪያው አጋማሽ ግን በማጥቃቱ የተሻሉት እነሱ ነበሩ። በዚህኛው አጋማሽ በእጅጉ ተበልጠዋል። ኢትዮ ኤሌክትሪክ ያገኛቸውን እድሎች አለመጠቀሙ እንጂ እስካሁን የዚህ ጨዋታ መሪ በሆነ ነበር። ነጥቡንም 6 ባደረሰ ነበር። ምናልባት አሁን ከዚህ ቅጣት ምት ኢትዮ ኤሌክትሪኮች ያንን መሪነት ያገኙ ይሆን? ፓትሪክ ሲቦማኔ ተዘጋጅቷል። የአልቢትሮን ፊሽካ ጠበቀ። ፓትሪክ አጥሩን ጥሶ ማለፍ አልቻለም። የፓትሪክ ሲቦማኔ ኳስ ተመልሶበታል። ደስታው ሚሾ በረጅሙ የመታው ኳስ አሁን በአሚር ተመለሰ። ያልተሳካ የመልሶ ማጥቃት ችግር በሀዲያ በኩል 2045 አሁን ረገ ፍራስትሬቲንግ ለአሰልጣኝ ካሊድ ቅጣት ምቱን ጥሩ ተከላክለዋል። ግን ለመጀመሪያ ጊዜ ይመስለኛል በጣም ከፋፉት ስፔሶችን ያገኙት። ማጥቂያ መንገዳቸው ሌላ አማራጭ ያለው አይመስልም። ከነዚህ ፈጣን ሽግሮች ውጪ የቆሙ ኳሶች ላይ ብዙ እያጠቁ ስላሉና ብዙ የቆሙ ኳሶች ሳጥን አካባቢ ያገኙ አይደለም። የማዕዘን ምት ሳጥን ጠርዝ አካባቢ እንደ ኤሌክትሪክ የቆሙ ኳሶች ብዙ ያገኙ አይደሉምና አቤት መንገድ ጎል ለሚያስቆጥሩ ለማወቅ ትንሽ ግራ ያጋባል። በቀጣዮቹ 10 ደቂቃዎች ግን ሁለቱም ቡድኖች 3 ነጥብ ለመውሰድ እድል አላቸው ቀሪ ደቂቃዎች። አለዚያ ተመስገን ብርሃኑ ተመስገን በድጋሚ ወደ ኋላ አሸናፊ ረጅም ኳስ ወደ ሳጥን ምንድነው የአሸብር እያደረገ ያለው ምንድነው? ግብ ጠባቂ ለመያዝ ከሞከረ ኳሱን ለመያዝ የሚመጣው አጥቂ ተስፋ ይቆርጣል። በዛ መንገድ አንዳንድ ተስፋ ያስቆርጣል። ግን ነክቶት ርካሽ የማዕዘን ምት ሊሆንበት ያሰጋል። አሰልጣኝ ዘሪሁን የሁለተኛ የእረፍት ሰዓት የ15 ደቂቃ ምክራቸው የሰራ ይመስላል። ሁለተኛው አጋማሽ ላይ የወሰዱትን ብልጫ ስንመለከት ያንን እንድንል ያስገድደናል። ጎል አላስቆጠሩም፣ ግን ተሻሽሏል። አትሊስት የሀዲያ ሆሳዕናን ጭምር በማጥቃቱ ግን ኒውትራላይዝ አርክሽባ አድርገዋል። ሀዲያን ኳሱን ተቆጣጥረዋል። ግን አታኪንግ ሰር ላይ ኢዮብ ካረገው ድንቅ ሙከራ ውጪ አሁን የጠበቀ ሙከራ የለም። አብዱ በሁለቱ በሀዲያ በኩል የለም። በኤሌክትሪክ በኩል የኢዮብ ድንቅ ሙከራ ነች ልትጠቀስ የምችለውና አሁንም ኤንድ ፕሮዳክት ላይ ሁለቱም ላይ ችግር አለ። አብነት ተስፋዬ መስመሩን ታኮ ሮጥ። አብነት ወደ ኋላ መልሶታል። ኢዮብ ገብረ ማርያም ወደ ኋላ ለአሸናፊ ጥሩነህ
ተመልከት ኳስ ጀርባ ላይ ሀዲያ ተጫዋች ብዛት ደስታው ሚሾ ብቻ ነው ከፊት ሆኖ ፕሬሸር ለመፍጠር ሙከራ እያደረገ ያለውና ቶታሊ ሀዲያ ሆሳዕና ወደ አምናውና ካቻምናው ሞድ የተመለሰ ይመስላል። ዲፌንሲቭ ወሳኝ 9 ደቂቃዎች ከፊት ይቀራሉ። ኢትዮ ኤሌክትሪኮች በጫናቸው ቀጥለው የአሸናፊነትን ጎል ከመሸ ያገኙ ይሆን ወይስ ሀዲያ ሆሳዕና ከዝምታ በኋላ ለጭፈራ የሚሆን ድል? በቀጣይ 9 ደቂቃዎች እንመለከታለን። ናትናኤል ሞገስ፣ ናትናኤል ለሱራፌል፣ ሱራፌል ለጸጋብ፣ በድጋሚ ወደ ኋላ ለሱራፌል። ጥፋት የተሰራ ይመስላል። ጨዋታው ቀጥሏል። አንዋር ተነጠቀ። አሁን ሀብታሙ ሸዋለም ለአንዋር ነበረ። ሌላ ጥሩ ድል አግኝቷል ተመስገን ብርሃኑ። የመጨረሻ ንክኪው በፈለገው መልኩ አልሆነለትም። ለግብ ጠባቂው አሸብርም ከባድ አልነበረም። ከግብ ጠባቂ ወደ ግብ ጠባቂ የደረሰ ኳስ መሃል ላይ ምንም ንክኪ ሳይኖረው ሱራፌል ለብሩክ ደስታው ሚሾ ወደ ኋላ ለሱራፌል ተመስገን ብርሃኑን አግኝቶታል። ተመስገን ኳሱን ተቆጣጠረ። ፊት ለፊቱ ያሬድ አለ። ወደ ኋላ ለአሸናፊ ተነጥቀዋል። በፍቃዱ አስረሳኸኝ አንዋር በድሮ ያሬድ የማንን የፈለገ ኳስ ኢዮብ ሁለተኛው አጋማሽ ላይ ከመጀመሪያው አጋማሽ የተሻለ ጫና ፈጥሯል። የወቅቱን የኢትዮጵያ ብሔራዊ ቡድን አሰልጣኝ ኢዮብ በእምነት ሜዳው ላይ አውትስታንዲንግ ተጫዋች ኢዮብ ነበር። በዚህ ጨዋታ 1-1 ፍልሚያዎች ከሄኖክ አርፊጮ ከመጀመሪያው ደቂቃ ጀምሮ ጥሩ ሩጫዎች ነበሩት። እድሎች ለመፍጠር ሞክሯል። ድንቅ ሙከራ አድርጓል። አንድ ጥራት ያለው ድል ክሬት አድርጓል። ቅድም አብነት ፈርስት ሃፍ ላይ ያባከነው ኳስ በጣም ድንቅ ጊዜ ነው ያሳለፈው ኢዮብ። በግሉ በተለይ ቡድኑ ጎል እንዲያገኝ ያደረጋቸው ጥረቶች በጣም ድንቅ ናቸው። አሁን ሰዓቱ እየገፋ ነው። ሁለቱም አሰልጣኞች ጥድፊያ ውስጥ የገቡ ይመስላሉ። አሰልጣኝ ካሊድ ወደ ኋላ ዙሮ ከረዳቶቻቸው ጋር ተነጋግረዋል። ስለ ቅያሬ ሊሆን ይችላል። ናትናኤል ሞገስ የመታ የቅጣት ምት ኳስ ተደርቦ ተመልሷል። ዳግም ንጉሴ አንዋር በድሩ ኳሱን መቆጣጠር አልቻለም። በፍቃዱ ለማግኘት ግን ብሩክ ሁለቱንም ጥሏቸው አልፈዋል። ኳሱን አሁንም ሀዲያ ሆሳዕና ሱራፌል ጋር ደረሰ። ሱራፌል ከፍ ያለ ኳስ ለተመስገን ብርሃኑ። ተመስገን ብርሃኑ ግን በሚገባ አልመታውም። እንደዛም ሆኖ የመልስ ሮር አሸንፏል። ተመስገን ብርሃኑ ለአሸናፊ ኤልያስ ለቆለታል። አሸናፊ ደስታ ሚሾ በድጋሚ አሸናፊ ከፍ ያለ ኳስ ነበር። አሸብር የተሳሳተ ይመስላል። ጸጋብ ሁለተኛ ኳስ አሁንም ቢኒያም በቀለ መለሰባቸው። አሁን ደግሞ ከ80 ደቂቃ በኋላ የማጥቃትና የማስጨነቅ ተራው የሀዲያ ሆሳዕና ይመስላል። ተመስገን ብርሃኑ ከተመሳሳይ ቦታ ሌላ እድል። ተመስገን ብርሃኑ ሁለት ተመሳሳይ አጋጣሚዎች ግን ያሁኑ የተሻለ አደጋ። ዮኒ ሀዲያ ሆሳዕና ግሩም ኳስ መጣ። ተመስገን ክፍተቶች አሉ በደንብ ምናልባት ይህን ኳስ ይበልጥ የቡድን ጓደኞች ያሉበት ፖዚሽን ላይ አይደለም ኳሱን የጣለው። ለአሸብር ፈታኝ ወይም ደግሞ ለጎል እድል ለመፍጠር ጥሩ ሩጫ ነው ያደረገው። ጥሩ ክሮስ ምናልባት አሸብር ማይነካው ኳሱ አላቅም እርግጠኛ አይደለሁም። ነክቶታል። የእጅ ውርወራ ይመስላል። በትክክል የማዕዘን ምቱ አደጋ ሳይፈጥር ተመልሷል። ቢኒያም በቀለ በረጅሙ አወጣው። ሄኖክ በኢትዮ ኤሌክትሪክ በኩል የተጫዋች ለውጥ ሲጠበቅ የነበረው የኢትዮ ኤሌክትሪክ ተጫዋች የሚገባ ይመስላል። ባለፈውም ተቀይሮ ነው ተቀያሪ ወንበር ላይ ነበር። በረከት ወልዴ በረከት መሃል ላይ ሀብታሙ ሸዋለም ያሬድ የማነ ያሬድ ለኢዮብ ነበር ኳስ ለማሻገር የሞከረው። ሀብታሙ ሸዋለም ሌላ ጥሩ ኳስ ያሬድ ለሀብታሙ ጥፋት ግን እንደዛም ሆኖ አንዋር በድሩ ኢዮብ ጥሩ ዳርቢትር አድቫንቴጅ ነው ያዩት። በጣም ቆንጆ ማጥቃት ነበር። ያሬድ የመጨረሻውን ኳስ መቆጣጠር አልቻለም። ተመስገን ብርሃኑ ፈጣን ሩጫ እያደረገ ነው። የመጨረሻ ያገኘው ቢኒያምን ነበር።
ቢኒያም በቀለ መከላከሉን በሚገባ ተወጥቷል። ብሩክ በየነ ተመስገን ብርሃኑ ተመስገን ወደ ሳጥን ሄኖክ ጥፋት ሰርቶበታል። ጸጋብ ሄኖክ ገብረሕይወት ላይ ጥፋት ሰርቷል። የተጫዋች ለውጥ በሀዲያ ሆሳዕና በኩል ታሪኩ ጸደቀ ተቀይሮ ይገባል። በኢትዮ ኤሌክትሪክ በኩል በዛብህ መለዮ ምናልባት ለጌም ማኔጅመንት ልምዱ ሊጠቅም ይችላል። እኔ ብልጫ በወሰዱበት ሰዓት በተለይ ሳጥን ጋር በጣም በደረሱበት ሰዓት ላይ በዛብህ ያስፈልጋቸው ነበር ባይ ነኝ። ጥቂት ደቂቃዎች ናቸው የቀሩት። ኢምፓክት ለመፍጠር በቂ ነው ወይ? ላይሆን ይችላል። እንዳልከው ግን አትሊስት ኤሌክትሪክ ይበልጥ ኳሱን ተቆጣጥሮ ሌላ አደጋ ሳይደርስ ቢያንስ አንድ ነጥብ እንዲያገኝ ሊያግዝ ይችላል። ሀብታሙ ሸዋለም ነው የወጣው። ስለዚህ ልክ ነው። ተመሳሳይ ላይክ ቱ ላይክ ሰብስቲሽን ወይም ደግሞ በፍቃዱ አስረሳኝ ከተከላካዮች ፊት ሆኖ በዛብህ መለዮ ወደፊት አንድ ስቴፕ ጠጋ ብሎ ማጥቃቱን የሚያግዝበት እንቅስቃሴ ይሆናል ቀሪ ደቂቃዎች። በሀዲያ ሆሳዕና በኩል ብሩክ በየነ ነው ተቀይሮ የወጣው። እሱ ቦታ ላይ የገባው ደግሞ ታሪኩ ጸደቀ ነው። መሀል ላይ በረከት ገብረሕይወት ተበላሸ። በዛብህ መለዮ የመጀመሪያ ኳስ ንክኪው ነው። ውሳኔው ይጠበቃል። በዛብህ በፍቃዱ ያሬድ የማነ ጋር ኳስ ደረሰ። ያሬድ የማነ ነበረ። ያሬድ ንጉሴ የሁለት ያሬዶች ወግ ነው። ጸጋብ በፍቃዱ ኢዮብ ጥፋት ተሰርቶብኛል ብሏል። ተመስገን ብርሃኑ ይመስለኛል ወድቋል። ተመስገን ብርሃኑ ነው። ወሳኝ 2 ደቂቃዎች ከፊት አሉ። ጎል አልተቆጠረም። የጨዋታው ግለት ግን እየጨመረ መጥቷል። በራሱ ምንም ጥፋት አይደለም። ከሜዳው ጋር ተያዘ ይመስላል። ተነስቷል። እንደዚህ ጉዳቶች ከባድ ናቸው ሳታስበው። አመነታ ጥሩ ነው። ጥሩ ስፕሪንቶች አድርገው 2:45 ዝም ያለ ጊዜ ነበር። ግን የመጨረሻዎቹን 4-5 ደቂቃዎች መጠነኛ ስኬር በኤሌክትሪክ ተከላካይ ክፍልና በቤንቹ ላይ ፈጠረ ይመስላል። ሀዲያ ደጋፊዎች ባለፉት ዓመታት ያዩትን ያቻ ውጤት ድጋሚ ላይ በብዛት የሁለቱ ቡድኖች ጨዋታ ደግሞ መግቢያችን ላይም ስናነሳው ነበር። አቻ ይበዛዋል። ካደረጓቸው 6 ጨዋታዎች 4ቱ አቻ ባቻ የተጠናቀቁ ናቸው። 2 ጊዜ ብቻ ተሸናንፈዋል። ዛሬ ለ5ኛ አቻ ውጤት ቀርበዋል። ኳስ ወደ ውጭ ወጥቶባቸዋል። የመልሶ ወራ አግኝተዋል። ከ90ው ደቂቃ ወሳኝ 1 ደቂቃ ብቻ ይቀራል። ደስታው ሚሾ ኢትዮ ኤሌክትሪክ ተረፈ። ያልተጠበቀ አጋጣሚ ነበር። ደስታው ሚሾ እነዚህ እጆች እስካሁን በጭፈራ እንቅስቃሴ ላይ ነበሩ፣ ግን ለጥቂት ነው ያመለጣቸው። ምን አይነት አጋጣሚ! በጣም ቆንጆ ኳስ ነው። ግብ ጠባቂው አሸብር የተሳሳተ ይመስላል። ታይሚንጉ ፍጹም የተሳሳተ ነው። ቆንጆ ኳስ ነው። ሳጥን ሴንተር የተደረገው ጸጋብ እንቅስቃሴ አብዱ አደገኛ እንቅስቃሴ። ኳሱን አግኝቶታል ጸጋብ፣ ግን ከዛ በኋላ ፋውል ሰርቶበታል። ግብ ጠባቂው አሸብር ድጋሚ ራሱ ፋውል ሰርቶ ወድቋል። ጸጋቢ ለማን ቢጠብቅ ኳስ ምንም እድል አልነበረውም። ኢትዮ ኤሌክትሪክ ግብ ጠባቂው እሱ ግርሰና ተዘናግተዋል። ተከላካዮች ተዘናግተዋል። ትኩረት ግብ ጠባቂው ታይሚንግ ልክ አይደለም። የነሱ መዘናጋት ተከትሎ እሱ መውጣቱ በትክክለኛ ውሳኔ አይመስልም። አጠቃላይ አምልጠዋል ኢትዮ ኤሌክትሪኮች። የሁለተኛው 45 መሻሻላቸው የፈጠረው ይመስለኛል። ሱራፌል ጥሩ ኳስ ነው ወደ ሳጥን ያሻገረው። እንደምታየው አንድም የማል ተከላካይ እንኳን ለመሻማት ፖዚሽን ላይ ያለ የለም። ግብ ጠባቂው በሌላ አንጻር ጥሩ ነገር ያደረገ ይመስለኛል አብዱ። ምክንያቱም አንድም ተከላካይ ይህን ተጫዋች ደስታው ሚሽ ሊቆጣጠር የቆመ የለም። ስለዚህ ቶሎ ሄዶ ደስታው ሚሽ ጸጋብ ምቾት እንዳይሰማው ማድረግ አለበትና ምናልባት አሸብር ትክክለኛ ውሳኔ ይመስለኛል። ታይሚንጉ ቢሳሳትም የቡድን ጓደኞች የሉ ባዶ ተከፍቷል በሩ አብዱ። ሊጋራው አጥቂው ላይ ጫና ሊፈጥር እዛ ቦታ ላይ የቀረበ ተከላካይ አልነበረ። በቃ ነፃ ነው። ኳሱን ያስቆጥሯል አቁ እንደፈለገ አድርጎ። ስለዚህ ግብ ጠባቂ ወጥቶ ዲስራፕት ማድረጉ ትክክለኛ ውሳኔ ይመስለኛል። 90ው ደቂቃ ተጠናቆ 4 ደቂቃዎች ተጨምረዋል። ያሬድ የማነ የመልሶ ወራ ኢትዮ ኤሌክትሪኮች አሸንፈዋል።
አሰልጣኝ ካሊድ መሐመድ በፕሪሚየር ሊግ ዋና አሰልጣኝነት የመጀመሪያ 1 ነጥብ ለማግኘት ቀርቧል። እንደ መጀመሪያው አጋማሽ እንቅስቃሴው ቡድኑ ጎል ባስቆጠረ ነበር። አሁን ግን ጎል ሳይቆጠርበት መትረፉ በራሱ ጥሩ ነው። ግን ከደቂቃዎች በፊት የተፈጠረው አጋጣሚ በሀዲያ ሆሳዕና በኩል የሚያስቆጭ ነው። አለ በሀዲያ በኩል ያለኝ ምንድነው አብዱ አይበልጥ በተለይ ቡድኑ አማካይ ክፍል ያለው ኳሊቲ መጠቀም አልቻለም። ሱራፌልና ተፈራን ላይ የያዘ ቡድን ነው ግን በአብዛኛው በእነዚህ ተጫዋቾች ስትሪንግዝ አይደለም ሲጫወት የነበረው። አሁንም በተመስገንና በጸጋ መስመር ላይ ሩጫዎች የሚተማመን አይነት ቡድን ያየሁት። ኢትዮ ኤሌክትሪክ ግን ሰከንድ ሃፍ አይተህ ከሆነ በደንብ ነው ጌሙን የተቆጣጠረው። የሀዲያን ማጥቃት ሙሉ በሙሉ ኒውትራላይዝ ማድረግ ችሏል ከሞላ ጎደል። ከዛ ውጪ ወደፊት ጠጋ ብሎ ለመጫወት ሞክሯል። የሚቀራቸው ነገር ጥራት ያለው ጎል ዕድል መፍጠር ነበር። ያንንም ማድረግ ችሏል። ኢዮብ በቁጥር በጣም ቢያንስም አንድ ኢላማውን የጠበቀ ሙከራ አትሊስት ሁለተኛው 45 ላይ ኢምፕሩቭ ለማድረግ ሞክረዋል። በሀዲያ በኩል ብዙ የቤት ስራ እንዳለ ያየንበት ጨዋታ ነው። አጠቃላይ ሁለቱን ቡድኖች ፍራስትሬት የሚያደርግ አቻ ውጤት ይመስላል ሌላ ተአምር ከሌለ። ትላንት አዳማ ከሸገር ያደረጉት ጨዋታ በተመሳሳይ ጎል ሳይቆጠርበት 0-0 ተጠናቆ ነበር። ይሄኛውም ለዛ ቀርቧል። ግን አሁንም ተመስገን ብርሃኑ ኳሱ ጋር ከመድረሱ በፊት አሸብር የጨዋታውን አካሄድ ኳሱንም ፍጥነት ተረድቶታል። በግራ በኩል ሁለት አማራጮች ነበሩት ግን ተመስገን ብርሃኑ ኳሱ ጋር መድረስ አልቻለም። ከዚህ በፊት የተደረገው የባህር ዳር ከተማና የአርባ ምንጭ ከተማም ጨዋታ አንዳቻ ነው የተጠናቀቀው። ሄኖክ አርፊቾ ኢዮብ አንዋር በድሩ ኳሱ ለማግኘት ሞክሮ ነበር። በዛብህ መለዮ በዛብህ ለኢዮብ ኢዮብ በሄኖክ ተነጥቋል። ሄኖክ ኳስ አስነክቶ ለመውጣት ጥፋት ተሰርቶበታል። ሄኖክ አርፊቾ ላይ ኢዮብ ገብረ ማርያም ጥፋት ሰርቶበታል። የመጨረሻ 1 ደቂቃ ላይ ተገኝተናል። የዚህ ጨዋታ ትኩረት የሚስበው ከጎል ባይቆጠርም የአንድ ለአንድ ፍልሚያዎች ናቸው። አብዱ ሄኖክ አርፊቾ እና ኢዮብ ከአንደኛው ደቂቃ ጀምሮ ነው 1-1 ያሬድና ተመስገን በዛኛው ሳይድ የነበሩ 1-1 ዱኤሎች ትኩረት ስቡ ነበር። አንደኛው ይሄ ነው። መጨረሻ ላይ በኢዮብ አደገኛ ፋውል የተጠናቀቀ ይመስላል የሁለቱ ፍልሚያ። መስመር ላይ የነ ተመስገንና ያሬድን ከመጀመሪያው ጀምረን ስንመለከት ነበር። የጨዋታው የመጀመሪያ ማስጠንቀቂያ ካርድ የመጨረሻዎቹ ሰከንዶች ላይ ለኢዮብ ገብረ ማርያም ተሰጥቷልና እግሩን ግራግር ባለቤት እና ግራግሩ ሲጨክን ደግሞ እንደዚህ ፋውሎችም ይሰራል። ለጭካሪው ደግሞ ቢጫ ካርድ ቅጣት ተሰጥቶታል። የሆነ የመጨረሻ 30 ሰከንዶች ላይ ነው ያለነው። 90 ደቂቃውን እንዴት እንገልጸዋለን? በማጥቃቱ በኩል ፍራስትሬቲንግ ነበር። መጀመሪያ 45 በጥድፊያና በስተቶች የተሞላ 245 ኤሌክትሪክ የተሻሻለበት በእርጋታ በደንብ ጨዋታው መቆጣጠር ወደ አታኪንግ የመጨረሻ ዞን ለመድረስ የሞከረበት ግን እዛ ቦታ ላይ ክሬት ለማድረግ በጣም የተቸገረበትና ከሳጥን ውጪ ኢዮብ ድንቅ ሙከራ ያደረገበት 245 ነው። በሀዲያ በኩል 245 ላይ በእኔ እምነት ተሻሽሎ ቀርቧል ማለት ያስቸግረኛል። በኤሌክትሪክ ሙሉ በሙሉ ብልጫ ስር ነበሩ። የመጨረሻዎቹን 5 ደቂቃዎች መጠኑ ሳጫና ለመፍጠር ሞክረዋል። ጎል ሊያስቆጥሩም ተቃርበው ነበር። ግብ ጠባቂው አሸብር ሪስክ ወስዶ በድፍረት ጸጋብን ለስተት እንዲዳረግ ባያደርገው ኖሮ አንገታቸውን ደፍተው ሊወጡ ይችሉ ነበርና አቻ ውጤት እንግዲህ ጨዋታው 0-0 ፍራስትሬቲንግ ይመስላል። አሰልጣኝ ካሊድ መሐመድ በፕሪሚየር ሊግ በዋና አሰልጣኝነት የመጀመሪያ 1 ነጥቡን አግኝቷል። አሰልጣኝ ዘሪሁን ሸንገታ ደግሞ ባገኘው 3 ነጥብ ላይ 1 ጨምሮ 4 ነጥብ ላይ ደርሷል። ሁለተኛው አጋማሽ ላይ ጥሩ ፉክክር ብንመለከትም የሁለቱም ግብ ጠባቂዎች 1-1 ሴቭ ጨዋታውን ያለ ጎል 0-0 እንዲጠናቀቅ አድርጎታል። የሁለቱም ክለብ ደጋፊዎች በተለይ በቁጥር የበዙት የሀዲያ ሆሳዕና ደጋፊዎች ከዚህ ጨዋታ 3 ነጥብን ሽተው ከመጀመሪያ እስከ 90 ደቂቃ ቡድናቸውን አበርትተዋል። ኢትዮ ኤሌክትሪክም ቡድናቸው በሁለተኛው አጋማሽ ላሳየው ብቃት 3 ነጥብ ይገባው ነበር ባይናቸው፣ ግን ያለ ጎል ተጠናቀቀ። የሙሉ ሰዓት ውጤት ሀዲያ ሆሳዕና 0 ኢትዮ ኤሌክትሪክ 0።